ሁለተኛ ደግሞ እዚህ ጋር እየተከታተለ ያለው መላው የኢትዮጵያ ሕዝብ ሀና መሞቷን በምን ማረጋገጥ ይቻላል ብሎ ጥያቄ አንስቷል። እሱ ብቻ ሳይሆን የሀና መሞት የሚያረጋግጥ ቪዲዮ ወይም ፎቶ መቅረብ አለመቅረቡ ብቻ ሳይሆን ሀናን በዛው በቦታው ፈርቻ በሚባል ቦታ ላይ ትናንት አንዲት የጉራጌ ልጅ 5 ዓመት ሙሉ እዛ ላይ ታግቼ ነበር። 5 ዓመት ሙሉ ታግቼ አሁን ነፍሰ ጡር ሁኜ አርግዤ አውጥተው ሲጥሉኝ እኔ ወደ ሀገር ቤት ስትገባ እህቷ ናት ስታወራ የነበረችው ሳውዲ ያለችው ሁላችሁም ስትሰሙ ነበርና አንዲት እከሌ የምትባል ልጅ ሀና የምትባል ልጅ አንቺን የምትመስል እዛው ነበረች ብላ ለእህቷ ትነግራታለች። ኦኬ ከዛው አሳ ደግሞ እርግጠኛ ነሽ? አዎ እስኪ ይችን ልጅ ትሆን እንደ ይች ልጅ ኮሞተች እየተባለች ነው ብላ ቪዲዮ ትልክላታለች። የሀና ቪዲዮ ማለት ነው። ከዛ አዎ ወላሂ እሷ ራሷ ናት ያየኋት በአይኔ በብረቱ እዛ ቦታ ላይ ከረመዳን በፊት አይቻታለሁ ብላ ተናግራለች። ይህ እንግዲህ ልጅቷ እዛ ቦታ ላይ የነበረች ልጅ ናት። አንድ ይሄ መረጃ። ሁለተኛ የሀና አባት አላማጣ ድረስ ሄደው ለማስተርጎም ጓደኛቸውን አግኝተው ለማስተርጎም ብለው በሄዱበት ሰዓት ላይ እዛ ያለው የሀና አባት ጓደኛቸው ልጅቷ በህይወት አለች ለሌላ ሰው ሰጥተዋት ነው እንጂ ልጅቷ አለች የሚል ተጨማሪ መረጃ እንደነገሯቸው በዚህ ቸታችን ዙሪያ መረጃ እንዳለው እየተናገረ ነበር። በስም በኩል አሳማኝ መረጃ ይኖራል ብዬ አምናለሁ። በእኛ በኩል እንደ ህዝብ እነዚህ ነገሮች አሉ። ሀና ለምን ስትሞት ቪዲዮ አላነሷትም? ለምን ቪዲዮ አልቀረጿትም? ለምን ፎቶ አልቀረጿትም? ምናምን የሚለው ትናንትም ስናወራው የነበረ ነገር ስለሆነ አብዛኛው ህዝብ ሲከታተለው መጥቷል። ትርጉም የለውም አሁን ብንደግመው ማለት ነው። ነገር ግን አንተ አሁን የመጣኸው ሀና አለች ወይስ የለችም የሚለው በህይወት አለች ወይም ደግሞ ሞታለች የሚለውን መረጃ ለመስጠት ይመስለኛል የመጣኸውና በአንተ መጀመር እንችላለን። አሁን መቀጠል ትችላለህ ለማለት ነው። ይሰማል ወንድም? ባሉ ይሰማል? እድሉን ሰጥቻለሁ። እያወራህ ከሆነ ነበልባሉ ወንድማችን ማይክሮፎንህን ኦን አድርገው። ሚዩት ስለሆንክ ማውራት አትችልም። እያወራህ እየሰማህን ከሆነ አትሰማንም ለኛ። አሁን ሚዩት አድርጋን ጎሄድ ቀጥላ። እሺ ሰላም ናችሁ? አለን ፈጣሪ ይመስገን። ብሬክስ ዲ መች ነኝ። ሶሪ እሺ። እዚህ ያው የአካባቢያችን ሰው ሽማግሌ ተሰብስበን ከ100 ባይሞላም ከዛ በታች ነው። እናንተም የምትሉትን እየጠበቅን ያው በሽማግሌው መሰረት 3 ሰው ተመርጠዋል። እነሱ እንዲያናግሯችሁ ከእናንተም ጋር የመረጥናቸው ሰዎች አሉ። አንደኛው አንተ ነህ፣ ሁለተኛው ጆከር ነው። ወደ ሽማግሌዎቹ አስተላልፋለሁ ማለት ነው። ከሽማግሌዎቹ የሚናገሩት አንተን ወክለው ነው? አዎ እኔን ወክለው ነው። ኦኬ እሺ፣ ወደ ሽማግሌው ላስተላልፍ ይቻላል። ሰላም ናችሁ? እንዴት ናችሁ? አለን ፈጣሪ ይመስገን። ያው በተፈጠረው ጉዳይ እኛም እየተከታተልን ነበር ማለት ነው። ሁሉም ህዝብ ያው በሙሉ ኢትዮጵያም ያለው እዚህም ያለው የትም ምድር ላይ ያለው በዚች ላይ ጉዳይ ላይ ያው በሙሉ እየተከታተላችሁ ነበር።
እኛም ደግሞ ዛሬ እዚህ ተሰብስበው እዚህ ቦታ አስተራሃለ ተጣንባበር በታች ያላችሁ ሰዎች የምታውቋት በሙሉ እዚህ ቦታ አስተራሃለ ከ6 ሰዓት እስከ 7 ሰዓት ተኩል ድረስ ባለው ሁኔታ ተሰብስባችሁ ያለ አዲስ ነገር አለ፣ የምንናገረው ነገር አለ፣ የኛ መረጃ አለ፣ የሚዲያም ሰዎች መረጃ አለ። ስለዚህ ይሄ ጉዳይ መቋጨት አለበት። ትኑርም አትኑርም ይመች አለ ብሎ መረጃ አለኝ። ህዝቤ ተሰብሰቡልኝ። የሚዲያም ሰው የሚወድም የማይወድም የሚዲያም ሰው ተሰብስቧል። ስለዚህ ይሄ ነገር መቋጨት አለበት። ሚዲያም መረጃ አለኝ እያለ ነው። እኔም ጋር ደግሞ ተሞተች ጀምሮ ካስረዳሁ ጀምሮ የለችም የሚል መረጃ እኔ ጋር አለኝ። ስለዚህ ይሄን ነገር ተሰብሰቡልኝና ዘመድ፣ ጓደኛ፣ ቤተሰብ፣ አዛኝም የሆነ ጠቅላላ ተሰብሰቡና የኔን ነገር አዳምጡ። ሚዲያውንም እናሳርፍ፣ ቤተሰብም እናሳርፍ፣ እኔም ልረፍ። ተሰብሰቡልኝ ብሎ ሰው መጣ፣ ተሰበሰበ። 3 ሰዎች ተመረጥን። አንደኛው እኔ ነኝ፣ 2 ደግሞ አሉ አሁን የሚያናግሯችሁ። ህዝቡ በተሰበሰበበት እኛን አምናችኋለሁ። እናንተን ወክለን ህዝቡን ወክለን የሚመችን መረጃ ወክለን ይዘን እንድንናገር ነው ወይ? አዎ እንድትናገሩ ነው። መረጃውን ታሳዩናላችሁ ወይ? አዎ እናሳያችሁ ብለው ህዝቡ ባለበት 50 በላይ ህዝብ አለ። ቁጭ አድርገው አሳዩን። ይሄ ነው የእናንተ መረጃ? አዎ። ስለዚህ እኛ 3ታችን ሰዎች ወክለን ይሄን ነገር እውነተኛ መረጃ ብለው ሽማግሌዎች ሰብስበው አቅርበውናል። ወደ እናንተ ማመጣው አሁን አማርኛ አለ ማለት ነው። ቀጣይ 2ኛ ዙር የምነግራችሁ እናንተ ጋር ያለው መረጃ አለች። ከዚህ እስከዚህ ከአንድም 3ም 4ም መረጃ አለ የሚባል አለ አይደል? መልካም። እኛም ጋር ደግሞ ህዝብ ባሳየን ፊትና ይመችን ባመጣው በተረጋገጠ መረጃ አለ ተብሏል። የተረጋገጠው መረጃ ደግሞ እናንተንም እዚህ ያለውንም ህዝብ ይመችንም ቤተሰብንም የሚያሳርፍ መረጃ በይመች እጅ ውስጥ አለ። የማያስዋሽ ነገር አለ። አሁን የእናንተን ትክክለኛ መረጃ ቀድሞ የእናንተ ስለሆነ የወጣው መረጃው የእናንተን መረጃ እኛን 3 ሰዎች ይመች ሰብስቦ ህዝብ ሰብስቦ መርጦን እንዳስቀመጠን የእናንተን ደግሞ ትክክለኛ እውነተኛ መረጃ የሚባል የእናንተን እውነተኛ ትክክለኛ መረጃ የሚባል ታመጣልናለህ ማለት ነው። ቀድማ ቻቻታ እንዳይኖር ውካታ እንዳይኖር እናንተም 85% በእርግጠኝነት የምነግርህ 85% ለልጅቷ አዝናችኋል፣ ለፍታችኋል፣ አልቅሳችኋል። በጣም እኔ ራሴ በጣም ሳላነቃችሁም አልቀርም። በጣም አድንቄያችኋለሁ። 20% ወይም ደግሞ 15% ደግሞ ያው የሰውን ጉዳይ ስለምታውቁት ብዙ ነገር የሚያወራው ነገር አለ ለሌላም ጉዳይ። ግን የ85% ስለ ልጅቷ ህዝነት ስለሆነ በጣም አመሰግናችኋለሁ። አሁን ወደ ቀጣዮቹ ላስተላልፋችሁ ስለሆነ ማለት ነው የእናንተን መረጃ 2ቶቹ ሰዎች እስከሚያወራችሁ ድረስ የእናንተን መረጃና የምታወጡትን ለእኛ የምታቀርቡትን መረጃ ቀድሜ አስተካክሉ። 2ቶቹ እያወሯችሁ ሌሎች 2 ሰዎች 3 ሰዎች መረጃውን አስተካክሉ። ልክ የእናንተ 3 ሰዎች ተነጋግረው ካበቁ በኋላ ደግሞ መረጃውን ልቀቁ ትባላላችሁ። መረጃውን 10 ደቂቃ 15 ደቂቃ እንጠብቃችሁና የእናንተን መረጃ ወደኛ ከለቀቃችሁ በኋላ የእኛን መረጃ ደግሞ እንደዚህም ባለው ፊት ህዝቡም ይሄ 37,000 ባለው ፊት የእኛን ሙሉ መረጃ ከና አካባቢ ከነምን ምን ሳይቀር ሁሉም ነገር እጃችን ላይ አለልን፣ ደርሶልናል። ቆይ ረጋ በል አትግባ። መረጃ እጃችን ላይ 100% እጃችን ላይ ስላለ ወደ ኢትዮጵያም የሚሄድ መረጃ ወደ ሳኡዲም የሚሄድ መረጃ እዛው የሚቀመጥ መረጃ 3 መረጃ በእጃችን ላይ ተቀምጧል። ገብቶሃል? ምንም የማያዳግም ነገር ማለት ነው። አሁን ወደ ቀጣው ልጅ ላስተላልፍ ስለሆነ ቀጣዎቹ ልጆች ላይ እና ንግግራቸውን እስከሚጨርሱ ድረስ የእናንተ መረጃዎች በእጃችሁ ላይ ይኑሩ። ቀጥሎ ልክ መረጃው እንዳለቀ እኛም የእናንተም እንዳለቀ የምታስተላልፉት መረጃ ስለሆነ ማለት ነው። ይኸውና የኛ መረጃ ብላችሁ ቁጭ ስታረጉ መልካም ብለን እዚህ ህዝቡን እናሳያለን። የእናንተ መረጃ የኛ መረጃ ደግሞ ይኸውና የሚዘጋው ደግሞ ጨዋታው የሚዘጋው ጌሙ ኦቨር የምንልበት ጨዋታ ማለት ነው። መልሰን ነገ እንገናኝና ጅዳ ላይ ያለው ነገር ይሄ ከሌ ሰው እናመጣላችኋለን። በኢትዮጵያ ላይ እኛ የምናስቀምጠው ሰው አለ፣ በሳዑዲ ላይ የምናስቀምጠው አለ። የእናንተን ሰዎችና የእኛን ሰዎች ደግሞ አብረን ቁጭ አድርገን ነገሩን እንቋጨዋለን። ብሬክ ጨርሻለሁ። ጨርስክ?
ጨርሻለሁ። ለቀጣው ላስተላልፍ ነው። ሁለተኛ ዙር እናንተ ጋር ጣልቃ አትግቡ። ኖ አይደለም። ይኸው መድረኩን የምንመራው እኔና ብሬክስ ነን። እኛ ከሳሽ ስለሆነ እኛ የኢትዮጵያ ሕዝብ ከሳሽ ነው። የከሰሰው ደግሞ እናንተ ነው። መረጃውን መጀመሪያ የምታቀርቡት እናንተ ናችሁ። ሁለተኛ ከጎን ያሉ ሰዎች እናንተ በቪዲዮ ትወጡልናላችሁ ወይ? እኛ በቪዲዮ ይኸው በተወካይ በሰየው በኩል በቪዲዮ ቁጭ ብሎ ነው እያወራ ያለው። በቪዲዮ ትወጡልናላችሁ ወይ? ይሄ ነው ጥያቄ። አመሰግናለሁ። ህዝቡ ነው በቪዲዮ የሚወጣላችሁ ወይስ ሽማግሌዎች? ከጎን ሽማግሌዎቹ እና አንተና የሚያወሩት ሰዎች በቪዲዮ ትወጣላችሁ። ሁለተኛ ከሳሽኛ ስለሆን የኢትዮጵያ ህዝብ ስለሆነ ከሳሹ መረጃው መጀመሪያ እናንተ ናችሁ ይዛችሁ የመጣችሁት የምታቀርቡት። እኛ ዲፌንድ እናደርጋለን መረጃችንን፣ ከዛ እኛ እናቀርባለን ማለት ነው። አሁን ይኸውልህ መጀመሪያ እናንተ ከሳችኋል። ትክክል ነው። ተከሳሽ ደግሞ የኢትዮጵያ ህዝብ ብለህ ያዘው። እሺ እኛም ወደ ኢትዮጵያ ህዝብ እንሄድና ኢትዮጵያን እንወክልና ነገሩን ነገ ተነገ ወዲያ እንቋጨዋ። እንግዲያው እኛም ኢትዮጵያን ውክልና እናደርግና የኢትዮጵያዎች ተወካዮችና የጅዳ ተወካዮች እዛ ሁለቱ የሚቀመጡና ነገሩን ይፍቱት ማለት ነው። ወደ ኢትዮጵያ መረጃችን አለ። ህዝብ ኢትዮጵያዊ አይደለም ብለህ ታስባለህ? እኛስ እዚህ ያለው ህዝብ ኢትዮጵያዊ ብለህ አይደለም ብለህ ታስባለህ እንዴ? ነው እንጂ እንዴት አይደለም? ኦኬ አሁን አጭሩን ልንገርህ። እኔ አጭሩን የምነግርህ የእኛን ሙሉ መረጃ ኢትዮጵያ ከዚህ ሰው ወክለን 3 ሰዎች ሴት ሳይቀር እናንተ የምታውቋቸው የሚዲያ ሰዎች አሉ ጅዳ ላይ። እዚህ የሚዲያ ሰዎች አሉ። እነሱን ሙሉ ትኬት ቆርጠን ከእናንተ ጋር የምትፈልጉትን ከዱባይ ትኬት ተቆርጦ ከሳዑዲ ትኬት ተቆርጦ ሄደው ኢትዮጵያ ላሉት ሽማግሌዎች ለሁለቱ ለሟች ቤተሰብና ለደላላ ቤተሰቦች አያይዘን ቁጭ አድርገን እንፍታው። ወንድሜ የንግግር አንድ ጊዜ ብሬክስም ይኸውልህ እነሱ እያሉ ያሉት መላው ኢትዮጵያን እንጂ በዚህ ልክ ነገሩ እንዲከፋፈልና ነገሩ እንዲቀር አይደለም። በመጀመሪያ አንተም ተረጋጋ። እነሱ እያሉ ያሉት በሰይድ በቪዲዮ ስለወጣ አንድኛችሁ በቪዲዮ ውጡ፣ ተወካይ ከሆናችሁት አንድኛችሁ በቪዲዮ እንወጣለን። በቪዲዮ እንወጣለን። ይመችል በቪዲዮ ልህ እንወጣለን። ችግር የለም። ማንኛችሁም ሆናችሁ አሁን ተወካይ ሆናችሁ 3 ሰው የተመረጣችሁ 3 ሰዎች ያላችሁ አይደለ? በቪዲዮ ውጡ። 3ቱ ሊወጡልህ አይችሉም። 3ቱ ሊወጡልህ አይችሉም። 3ቱ በቪዲዮ ሊወጡልህ አይችሉም። ይመችልህ በቪዲዮ አለውድ በግዱ በቪዲዮ አወጣዋለሁ። ወንድሜ አሁን ችግር አለ። ስለ ልጅቷ ህይወት አይደል እዛ የለችም አለችም በሚለው እኛ አለች በሚለው ነው የመጣ ነው። እናንተ የለችም በሚለው ነው። አንተ በመጀመሪያ ደረጃ ተረጋጋ። ኧረ ችግር የለም እሺ ወንድሜ እረጋጋለሁ። ያጠፋው ነገር ካለ ግን ይቅርታ። ምናልባት ለሚዲያ አዲስ ሰው መሰልከኝ። አዲስ ሰው ነው 40,000 ሰው ቁጭ ብሎ እያየ ነው። ተረጋጋና አንድ ሰው በቪዲዮ አስቀምጥልን። ይመችንም ሆነ ማንንም ፊት ለፊት በቪዲዮ አስቀምጥልን። ጉዳዩን ቀጥሉ። እሱን ነው የምፈልገው። ቴንክ ዩ ጆከር። በቃ እነሱ እያናገሩ የንግግር ችግር ነው። ችግር የለውም። ያንተ የማድመጥ እንጂ የእነሱ የንግግር ችግር አይደለም። ህዝብ ነው። ጆከር ይቅርታ እንዳልከው ትክክል ነው። በሚዲያ ላይ እኔ ወጥቼም አላውቅም ተናግሬም አላውቅም። ግን ማለት ነው እናንተ ጋር ይሄ መረጃ ለምትለው ነገር አሳማኝ ነገር ነው የያዙት መረጃ። ምንም 100% አሳማኝ ነገር ነው ወንድሜ። ነበልባሉ አሳማኝ ለመሆኑ ስታሳዩት እንቀበላለን። የኛም አሳማኝ ለመሆኑ መጀመሪያ የእናንተን መረጃ መጀመሪያ አለች። ይሄው እኮ የኛ መረጃ ብላችሁ በ39,000 ፊት መረጃችሁን አቅርቡ። ጆከር አስታራቂ ሀሳብ አንድ ጊዜ ሙኒት እኔ እችን ብዬ የሚውት ላርገልህ ወንድሜ። ተጠያቂም ተከሳሽም በእናንተ በኩል ያለ ይመችም። መረጃ ሙታለች የለችም የሚለው መረጃ ቀድሞ የሚያሳየው እሱ ነው። እሺ ጨዋታም ሰዓትም ስለየመሸባቸው ሰዎች ስለሚኖሩ እናንተም ጋር እኛም ጋር 10 ደቂቃ ጊዜ ስጠንና ህዝቡን እናመካክረው። ለምንድን ነው ህዝቡን ከሌለች የለችም የሚለው መረጃ ካላችሁ እስካሁን ጠበቅን። ይሄ ሁሉ ሰው ቲክታክን እንዳለ ላይ ባዘግተን ነው የተቀመጠው። አንድ ጊዜ እስኪ እድል ስጡኝ እስኪ። እሺ እንድሪስ ቀጥል። እኛ የኢትዮጵያ ህዝብ ይሄ ሁላ 39,000 ሐናን ፈላጊ ነው። ሐናን ስጡን እናንተ ጋር ናት ነው ያልነው አይደለኛ? በህይወት ከሆነ ያለችው አያት በህይወት እንኩ በሉን። ሙታባችሁም ከሆነ ትክክለኛ የእናንተ ሙታል የሚል ከሆነ የያዛችሁት መረጃ አሳማኝ መሆኑን አለመሆኑን መቀበል አለመቀበላችን የኛ የህዝቡ ድርሻ ሆኖ ይሄው ሙታለች።
ህይወት የለችም ያውላችሁ ብላችሁ ከሁለት አንዱ አቅርቡልን። አንድ በህይወትም ይሁን ያለ በህይወት ሳትኖርም ይሁን እኛ ጠያቂ ነን። ከዛ በኋላ መቀበል አለመቀበላችንን ያ የኛ ፈንታ ነው። የሚያሳምን ነው አይደለም፣ ህዝቡ የሚወስነው ነው። ስለዚህ ተከሳሽ ናችሁ፣ ስጡን ልጅቱን። ይሄ ነው ጨርሻለሁ። አሁን እኮ ምን አለ መሰላችሁ፣ ይቅርታ አሁን ወላጅ ልጅህ ሞታለች ተብሎ ሲነገረው ልጄን መሞቷን የማረጋግጥበት ነገር ስጡኝ ነው አይደል ያለው? ኦኬ ልጄ መሞቷን አላረጋግጥም፣ እንዴት ሞተች ብቻ ተብሎ ሞተች ብቻ በሚል ንግግር እንዴት ማመን እንችላለሁ? ከርስን የሚያክል ነገር የልጄን መሞት የሚያረጋግጥልኝ ነገር ሳይኖር እንዴት ሞተች ብዬ ልረፍ ነው አይደለ? ሞታለች የምትሉ ደግሞ እናንተ ናችሁ። ኦኬ አባት ደግሞ እሺ መሞቷን የሚያረጋግጥ መረጃ ስጡኝ ነው። እዚህ መረጃውን ማቅረብ ነው። ቀላል እኮ ነው፣ ምንም ውስብስብ ነገርም አይደለም። አንድ እሱ ነው ብሬክስ። ተጨማሪ እነሱ ልጅቱን ለመሞቷ የፎቶ ወይ የቪዲዮ መረጃ ብቻ ሳይሆን አባትየው የራሳቸው ልጅ መሆኗን በእርግጠኝነት የሚለዩበት ምልክት አለ። እሱን ላኩልኝ ሲሏቸው የለንም አልቀረጽንም በእጃችን መረጃ የለም ብለው ነበር። አሁን ምን ይዘው እንደመጡ አናውቅም። እኛ የኢትዮጵያ ሕዝብ በሙሉ ከሳሽ ነው። ከሰናችኋል። ልጃችን አለች ስጡን ብለን መተናል። የለችም ካላችሁ የሌለችበት ማስረጃ አሳዩን መኖሯን። ከዛ በኋላ እኛ ደግሞ ሁለተኛ ዙር እንከራከራችኋለን እያልናችሁ ነው። ስትወጡ ግን ወክላችሁ ተወያይታችሁ ከጀርባ የተወያያችሁ ሰዎች ሁላችሁም አልመጣችሁም። 2 ሰው 3 ሰው ሊሆን ይችላል። በቪዲዮ ወጣችሁ ነው ልትነግሩን የሚገባው። የኢትዮጵያን ሕዝብ አትናቁት። የጠፋብን ሰው ነው። ቢያንስ ከ2 ሳምንት በላይ ተቀምጠን ይሄ ዛሬውን ቀን ስንናፍቅ ነበር። እሱን አስረዱን እያልን ነው። ወንድማችን ነበልባሉ የኢትዮጵያ ሕዝብ እየሰማችሁ ነው፣ ከታችሁ ነው። በነገራችን ላይ እዚህ ላይ ያለው ብቻ አይደለም። ሰው በቪዲዮ ውጡና መረጃችሁን አሳዩን እባካችሁ። በኢትዮጵያ ሕዝብ ስም እየጠየቅናችሁ ነው። እሺ ይቅርታ አድርጉልኝና አሁን አንዴ ሰይድ ፕሮግራሙን እያበላሽ ነው። ሚኪና ብሬክስ ሀሳብ ተሰጥቷቸው አይደለ? አሁን እነሱን ሁለቶቹ አናግሯቸው፣ ሌሎቻችን ዝም እንበልና ሀሳብ መስጫው ሰዓት አይደለም አሁን። ስለዚህ እናንተ ሁለቶቻችሁ ከዛ የተመደቡት ሰው ጋር ተነጋግራችሁ በኋላ ሁሉም የራሱን ሀሳብ ይሰጣል። አይመስልም? በሁለቱም ወገን ያለው መረጃ ከመጣ በኋላ ሙኒትም ሳሪም ሁላችሁም የራሳችሁን ጥያቄ ታጠይቃላችሁ የሚመስለኝ እንደዛ ይሆን። ስለዚህ ነበልባሉ ወንድማችን መረጃችሁን በቪዲዮ ውጡና በተወካይ አንተም ከሆንክ አንተ ከጎንህም ያለው ከሆነ ወጣችሁ በቪዲዮ አሳዩን መረጃውን። ከዛ እንደዚህ ወንድማችን ደግሞ በእጁ ያለው መረጃ ካለ ያሳያችኋል ማለት ነው። ይሄ ነው የሚሆነው፣ ወደ ክርክር እንዳንገባ ማለት ነው። በዚህ ስሜት ሆነንም መነጋገርም ትንሽ ስለሚያስቸግር ለዛ ነው። አመሰግናለሁ። ሁላችሁም የሚሰማችሁን ስሜት ያዙት። በቃ የተመደቡት ህዝብ የመደባቸው ሁለቶቹ ይነጋገሩ። ምንም በነገራችን ላይ የነበልባሉን ሀሳብ ለመስማት ንግግር ሲጀምሩ ክርስቲያኑ መጽሐፍ ቅዱስ፣ ሙስሊሙ ቁርአን በእጁ ይዞ ነው የእነሱን አፍ እየጠበቀ ያለው፣ እየጸለየ እያለቀሰ ነው ያለው። ዝም ብሎ የሆነ ነገር ተነግሮ የሚሄድ ነገር አይደለም። ስለዚህ እኛ በትዕግስትም ይሆን በጸሎትም ይሁን ሁሉን ነገር የታችንን ህይወት ለማግኘት በትዕግስት መተን እዚህ እየጠየቅናችሁ ነው። እናንተ ደግሞ እንደ ኢትዮጵያ ህዝብ እንደ ቤተሰብ ሆናችሁ ያለውን ነገር መረጃውን ይዛችሁ በቪዲዮ ቅረቡና አስረዱን። ንግግር ይኖራል፣ ምክክር ይኖራል፣ ይገባናል። ግን አሁን የመጣንበት እውነትና እውነት ሊገለጥበት ስለሆነ ሰዓቱ በቪዲዮ ወጡልን ባካችሁ። በኢትዮጵያ ህዝብ ስም እያልናችሁ ነው። መረጃችሁን ይዛችሁ በቪዲዮ ቅረቡልን። አመሰግናለሁ። ብሬክስም ጨምረው ነገር አለ ጨምረና ወደ እነሱ እንሄዳለን። ነው ምንም ጊዜ መውሰድ አያስፈልገውም። የምናገረው ነው የተናገርከው። ነበልባሉ የሚሰማ ከሆነ ሚዩትን ኦን አድርገው። እያወራ ከሆነ ኦፍ ነው ያለው ማይክ። ሄሎ አሁን ይሰማል። ያወራነውን ሰምተህና ለወንድማችን ነበር ሰምቻለሁ። እሺ የእናንተ መልስ ነው እየጠበቅን ያለነው። የእናንተ ዙር ነው፣ ቀጥሉ። የኛው ዙር አሁንም በዛው ያለው ነገር በዚህ በትንሽ ደቂቃ ውስጥ ህዝቡን እያናገርኳቸው ነበር። ህዝቡ የሚለው ከነሱ ጋር ነው መረጃ መጀመሪያ 15 6 3 2 እያተባለ መረጃ ከነሱ ጋር አለ። መረጃ ያውጡ፣ መረጃቸው መጀመሪያ ይልቀቁ። ከዛ
የኛ መረጃ ይቀጥላል እያሉ ነው ያሉት። ለቤተሰብ ለሚያሳምን ነገር ደግሞ እዛው ቤተሰብ ጋር ይዘን ሄደን መረጃውን እናደርሳቸዋለን። ቢሻቸው በአዲስ አበባ፣ ቢሻቸው በህንድ፣ ቢሻቸው በሳዑዲ አረቢያ የፈለገውን ነገር ከነቀኑ መቼም ያለው ነገር መረጃ ሳያወጣ አይቀርም። ስለዚህ መጀመሪያ እናንተን ነው የምንጠብቀው። ቁርአን ይዞና መጽሐፍ ቅዱስ ላልከው ነገር ደግሞ እኔም ሽምግልናው ላይ ሲያቀርቡኝ መጽሐፍ ቅዱስ ይዤ ነው ቃለ መሐላ ማደርገው። ሌሎቹም እንደዚሁ ሙስሊምም ካሉ ሙስሊሞቹን ይዘን በቁርአን ፊት እንጠጋላችኋለን ላለው መረጃና እናንተም መጀመሪያ መረጃችሁን ልቀቁልን። ህዝቡ ያለው አሁን ብሬክስ እንድናድርግ ለዮኒ ማኛ እድል እንስጠውና 1 ደቂቃ ሀሳብ ካለው የሚጠይቃቸው ጥያቄ ካለ ለሱ እድል እንስጠው። አንዴ ዮኒ ሚዩት ከናንሳና የምጠይቃቸው ጥያቄ ካለ ዮኒ ምናልባት ነገሩን ገና አሁን ስለገባ በደንብ ከዚህ በፊት በኋላ ታዳምጠዋለህ ስላለ ኦኬ ለሙኒት እንስጥሽ። ሙኒት ትቀጥል። መናገር ከፈለገ እንዳብራራለት ነው ቅድሚያ ጉዳዩ እንዲገባው በደንብ። እሺ ሙኒት ትቀጥል። ዮኒ እኛ ጋር ያለው አካላዊ መረጃ አይደለም፣ የሚያሳርፍም አይደለም። የሚያሳርፍ ቢሆን ኖሮ ከነሱ ጋር እዚህ ጋር ድርድር አንቀመጥም። የሚታይ ነገር ያለው አይተውም መናገር የሚችሉት ነገር ያለው እነሱ ጋር ብቻ ነው። እኛ ጋር በየተባራሪ የደረሰ መረጃ ስለሆነ እናንተ ጋር ያለውን ህዝቡንም ቤተሰቡን ለማሳረፍ በአይንም እናሳያለን የምትሉትን በንግግርም መረጃ አለን የምትሉትን አሳዩን። ግብ አይደለም መያዝ ነው፣ መፍትሄ ነው፣ የማሳረፍ ስራ ነው እንጂ ለጠብ ወይም ለክርክር ወይም የእናንተ ይበልጣል የኛ ያንሳል ለሚለው አልተቀመጥንም አይደለ እንዴ? አንድ እሱ ነው ሙኒት። ሁለተኛ አለች የሚል መረጃ ያሉን እንግዲህ ከልጅቱ ከሳውዲ ተነስታ ወደ ኢትዮጵያ ስትሄድ በሙሉ አካልዋ ነው የተቀበሉን። ልጅቱ ከቤተሰቦቿ አልደረሰችም። የታደረሳችኋት እያለን የኢትዮጵያ ህዝብ። ስለዚህ የለችም ለምትሉት እናንተ ናችሁ እንጂ መረጃ የምትሰጡን የምታሳዩን የምታሳምኑን። እኛማ በሙሉ አካሏ ልጅቱን እናደርሳለን ብላችሁ ተቀብላችሁ ከእናንተ እጅና ልጅቱ ወረድ የገባችሁ። ልጅቱ የደረሰች ብሎ ቤተሰብ የኢትዮጵያ ሲጠይቅ እጃችን ላይ የለችም ካላችሁ እናንተ ናችሁ መረጃውን የምታቀርቡት። ከይቅርታ ጋር ይሄ ነው ነገሩ። ብትቀጥሉና ወደ አሳማኙ ነገር ብንገባ መልካም ነው። ሰያ በነገራችን ላይ አንተ ፈገግታ ስታሳይ ራሱን ለማጥራት የቀረበ ሰው ራሱን ለማጥራት የቀረበ ሰው እኮ መለመንም መከራከርም አያስፈልግም። ያልሰሙት ነገር ካለ አንድ ነገር አለ። የሱዳን ምንድነው ይሄ ድራይቨር መሰለኝ መጥቶ ልጅቱን አንስቶ ይዞ ሄዶ ከነሱ እስከሚያደርሳት ድረስ ጤነኛ ሰው እንዳስረከብናቸው ያውቃሉ። ኢትዮጵያ ህዝብ እየጠየቀ ያለው ልጃችንን ተቀብላችሁ ወደ ኢትዮጵያ ልታደርሱልን ተቀብላችኋል፣ ልጅቱ አልደረሰችም፣ የት አለች አስረክቡን እያለ ነው። ስለዚህ የለችም ካላችሁ ተቀብላችኋል። አብረው የነበሩ ሰዎች አሉ፣ መንገድ ላይ የነበሩ ሰዎች አሉ፣ የተለዩ ሰዎች አሉ። ስለዚህ ከዛ በላይ ምን መረጃ ልንሰጣችሁ ነው? ልጅቱን የመኖሯን ምልክት አሳዩን የምትሉት ልጅቱን ማስረክበናችኋል። መንገደኛ ነጥላችሁ አስቀርታችኋታል። ለምንድን ነው ያስቀራችኋት? ከወንድሞቿ ለምን ነጠላችኋት እያለ ነው የኢትዮጵያ ህዝብ። ስለዚህ እሱን ነው እኛ የምንጠይቀው። የተነጠለችበት ምክንያት ደክሟት ነው ወይስ አልሄድም ብላ ነው? ምክንያታችሁ ምንድነው? በቪዲዮና በመረጃ አስረዱን እንመናችሁ እያለ ነው የኢትዮጵያ ህዝብ። እኛ ሌላ ውስጥ አይደለም ያለ ነው። አመሰግናለሁ። ብሬክስ የምትቀጥለው ነገር ካለ ቀጥል፣ ከዛ ወደ እነሱ ነው የምንሄደው። በጣም አድካሚ ነው። አዎ ሁለተኛው ደግሞ ምንድነው? ትናንት ገብቶ ነበር ወንድማችን፣ ይቅርታ ማን ነበር ስሙ? ሚኪ ይመች። አዎ ይመች ማለት ነው። ይቅርታ ይመች። ትናንት ገብቶ ያው ገብተህ ራስህ ስታብራራ ነበር። መሞቷን የሚያረጋግጥ ቪዲዮ ሆነ ፎቶ እንዳላኩልህ ያላኩበት ምክንያቱም በሰዓቱ እንደዚህ ያሉኝ ብለህ ትናንት ቁጭ ብለህ እዚህ ላይቭ ላይ ስታብራራ ነበርና ዛሬ እናንተ ጀምሩ ማለቱ ያስኬዳል ወይ? ማለት አንተ ራስህ ዝም ብለህ ህሊና እንዳለው ሰው ስታስበው ትናንት ራስህ እንደዛ ብለህ ስትናገር ነበር። ዛሬ ደግሞ መረጃ አለ የሚያረጋግጥ መሞቷን የሚያረጋግጥ ከሆነ እናንተ አሁንም እኮ አለች ነው የለችም ራሱ የሚለው ነገር ራሱ ግልጽ እያደረጋችሁት አይደለም። እናንተ ተስፋ ነው እየጠበቅን ያለ ነው እኛና የለችም ከሆነም ምንድነው ምክንያታችሁ? ያለውን መረጃ ምንድነው ምክንያቱ? ትናንት
መረጃውን በሙሉ ማነው ፎቶም ቪዲዮም አልተላከልኝም። ያልተላከልኝ በሰዓቱ ምክንያትም ሰውየው እዛ ላይ የሚቀበላቸውን ሰው እንዲህ ብሎ ነገረኝ ብሎ ተናግሯል ትናንት። ዛሬ ደግሞ መረጃ አለን ብላችሁ ነው አሳማኝ መረጃ ብላችሁ ነው የመጣችሁት። መረጃውን ማሳየት ነው። ቤተሰብም እዚህ ስላለ ገስት ላይ የሸዋ መብረቅ ስሜታዊ ሳትሆን ጥያቄህን ሁለት መሰረታዊ ጥያቄ ጠይቃቸው እነነበልባሉን የሸዋ መብረቅ ላይ ግን ስንናገር ሁላችንም በጣም ጨዋነት በተሞላበት መልክ በትዕግስት መሆን አለበት ጋይስ። ንግግራችን ሪከርድ ይደረጋል ወደሚቀርቡ አካል ስለሚቀርብ ቢኬርፉ ጎሄድ አንድ እያጠፋችሁ ነው ይስተማልና ሰየው አንድ አይ ሌላ ነገር አልናገር ሰየው አንዴ ድል ይቅርታ ብሬክስም እያጠፋችሁ ነው ያላችሁት። የተሰጣችሁት ለእናንተ ነው። እነሱን ጠይቋቸው እንጂ ቪዲዮ ያውጡ ምንም በኋላ ሀሳብ ይሰጣል። ያንዳንዱ ስሜታዊ ሆኖ ነገሩ እንዳትበትኑ። ሀሳብ መስጫው እኮ አሁን አይደለም ሀሳብ ሳይሆን ተከሳሾቹ እነሱ ስለሆኑ እንዴት የእሳቸው ልጅ ብቻ ስትሞት ቪዲዮ እና ፎቶ የዛን ጊዜ ማስረጃ ለምን የላትም የሚለው ነገር እነሱ በቂ ናቸው ብዬ ነው። ሁለታቸው ሁሉም ሰው የሚጨመር ነገር እኮ የለውም። እኛ እኮ እየተናገርን እኛ እየጠበቅን ነው። በቃ መረጃ ነው የምንጠብቀው። ይኸው አሳዩ። እናንተን እየጠበቅን ነው። ነበልባሉ ቪዲዮ ክፈትና አለኝ የምትለውን ነገር አስረዳ። ይኸውልህ አሁን ማለት ነው የእናንተ ጋር የኛ መረጃ አንዷ አሁን የተናገረችው ልጅ ማነች አላየኋትም። እንደዚህ ነው ስልኩን ነው የያዙት። እኛ ጋር ያለው መረጃ የተቀናጣጠበ መረጃ ነው እያለች ነበረ። ስለዚህ የኛ መረጃ አሳማኝ ነገር አይደለምና ወደ እናንተ መረጃ ነው። አሁን ትልቁ መረጃ እናንተ ጋር ያለውና የኛ መረጃ ተዛ የተቀናጣጠበ ነገር ነው። ሪልም የሆነ መረጃ ይምጣ ቢባል ትክክለኛ አሳማኝ ነገር አይደለም እያልከኝ ነው እያለች ነበር ልጅቷ። ብዙ የተቀናጣጠበ ነገር ነውና ትክክለኛው መረጃ እነሱ ጋር እና ይመች ጋር ያለው መረጃ ነው። ህዝቡ ስተቱም ሊሄድ ይችላል። እኛ የምንፈልገው መኖሯን ነው አለ የሚባል ነገር ነው። ወደ መኖሯ ደረጃ ላይ ነው። ትክክለኛ ህዝቡም ቤተሰብም የሚያርፍ የኢትዮጵያ ህዝብ የሚያርፈው እውነተኛ መረጃ ካላችሁ ወንድሞቼ መረጃውን አስረክቡን። እኛ ጋር ያለው መረጃ በቃ የሚዲያ መረጃ ነው። ትክክለኛ ተታግላችኋል። በእውነት ካንጀት የምነግራችሁ ትክክለኛ 85% 99% ብዬ የምናገረው በጣም ቆማችኋል፣ ተታግላችኋል። እውነተኛም ሰው ናችሁ። ለምን የመረጃ ጉዳይ ነው ያወዛገባችሁ። መረጃው እኛ ጋር ያለው ስህተት መረጃ ሊሆን ይችላል። ቆይ አትግባብኝ። እስኪ አንድ ጊዜ ከዚህ ላይ እንድርስ የሚያሳየውን ያሳያል። ይኸውላችሁ እናንተ ዝም ብሎ ሲጨርስ እንድርስ ሰዓት ይሰጣል። እዚህ ቦታ ላይ አንዴ ጨርስና ሁሉ እንሰጣለን። መሀል ላይ እንደዚህ ጣልቃ መግባት ከተጀመረማ ትንሽ የኛ ምን ግባ እያሉ እያስቸገሩኝ ነው። የኛም ይሄ ሰው ተለቀቁት ህዝቡን ማለት ነው። አዳምጠኝ ህዝቡን ተለቀቁት ማለት ነው። አንሰማማም መልሰን የኛም ወደ 30 ሺህ 40 ሺህ ይገባል። 80 ሺህ ጠቅላላ የኢትዮጵያ ህዝብ ሊገባ ነው። ስለዚህ እኛን መርጠው አስቀምጠውናል። እናንተም ጋር ተመርጣችኋል። እንወያይና ነገሩ ወደ ተቋጨ ደረጃ እንሄድ እየተባባል ነው አይደለ? እንመካከር ነው። ወደ ትክክለኛው መንገድ እንሄድና ህዝባችንን እናሳርፍ ነው። እውነት ነው። ነበልባሉ ወንድማችን እኛም ሚዩት አድርገን አሁንም እኮ እየደገምነው ነው። አሁንም 1 2 3 እንልቀቅ ነበር ሰው እነሱ ጋር ያለ ሰው እባካችሁ እንደማመጥ ይኸው አሁንም አስገቡኝ ይላል ከየመን እሱን ተውት። አሁን እኮ እኛም ጋር ይኸው በጣም ስልኩን ልንቀጥህ እያለ እየተታገለ እኮ ነው። ስለዚህ ያኛ አሁን ሰው አንፈልግም። በቃ እናንተ ጋር ያሉት 3 ሰዎች ለህዝቡ ያሳርፋሉ የምትሉ ከሆነ አዳምጡ። እኛም 3 ሰዎች አሉ። አለዛ እኔ እኮ ተወክዬ ነው እና እያወራችሁ ያለሁት እንጂ በመደማመጥ ለምን አንልሰው ታዲያ? አንደማመጥ አንዴ ጠብቀን ነበልባሉ እንድሪስ ወደኛ ስናወራ አዳምጥ፣ አንተም ስታወራ እናዳምጣለን። በመሰማማት ነው ነገሩን የምንቋጨው። የክርክር ጉዳይ አታድርገው እባክህ። ለቀጥል ቆይ አንዴ እሺ ቀጥል አንዴ ቆይ ረበስ ቆይ ብሬክስ አንዴ ነበልባሉ እኛ የምንፈልገውን ነገር ነግረናል። አንዴ መረጃችሁን በቪዲዮ ውጡና አሳዩን። ከዛ በኋላ እኛ ደግሞ ከወደኛ ያለውን ነገር እንናገራለን። ከሳሽ ነን። ከሳሹ ደግሞ የኢትዮጵያ ህዝብ ነው። ቲክታክ ላይ ያለው ሰው አይደለም።
85% አይደለም፣ በፐርሰንት አይለካም። ከ100% በላይ የኢትዮጵያ ህዝብ የልጅቱን መገኘት የአማርኛ ጉዳይ ነው። አሁን እዛ ነጥብ ውስጥ እንድትገባ አሁን ብዙ ዝም ብዬ እኮ አሁን የራሴ እንትን የምለውን አትሰብስብብኝ። 85% ለምን ትላለህ ለምትለው አላልኳችሁም፣ 99% ነው ያልኳችሁ። ይህን መሰብሰብ አያስፈልገንም። አሁን የተሳሳተ አማርኛ አይደለም። እኛ የምንፈልገው ልጅቷ ሞታለች ወይስ አለች ወደሚለው ላይ እንድንገባ ነው። 3 ሰዎች ተሰጥቷል። ሌላውን ጸጥ አድርጌያለሁ። እሱ ጋር ያሉትን ጸጥ አድርጉና 3ታችን እንወያይ። እናንተ ጋር 3 እንወያይና ከ15 ደቂቃ በኋላ ወደ መረጃ እንገባለን። እናንተ ጋር ያለው መረጃ እውነተኛ መረጃ ታቀርባላችሁ አታቀርቡም? የተሳሳተ መረጃ ሊሆን ይችላል፣ እውነተኛ መረጃ ሊሆን ይችላል፣ የተቀጣጠበ መረጃ ሊሆናል ስላላችሁ ጠቅልል አድርጉና በእናንተም ባለው ህዝብ ፊት እናምናችኋለን። እዚህ 40 ሺህ ሰው ባለው ፊት እናምናለን እምትሉ ከሆነ መረጃውን እንሰጣለን። ምን አይነት መረጃ ነው የምንሰጣችሁ ደግሞ? አይ በቃ የኛ ጋር ያለው መረጃ ለእናንተና ለህዝቡ ሊወጣ አይችልም፣ ምክንያቱም አሳማኝም ላይሆን ይችላል የሚል መረጃ እናንተ ጋር ስላቀረባችሁልን ስለምታቀርቡልንም ወደፊት ይሄን አሁን ባልናገረውም ትክክለኛ መረጃ ላታመጡም ሊመጣም ይችላል አይታወቅምና ማለት ነው። እኛ ጋር ግን ያለኝ እውነተኛ መረጃ ስለሆነ ወደ ተቀለለው ደረጃ እኔ ሰዓቴን ጨርሼ ላስረክብ ስለሆነ ወደ ተቀለለው ደረጃ እናንተ መረጃ ነው የኢትዮጵያ ህዝብ የሚፈልገው፣ የጅዳም ሰው የትም ሰው የሚፈልገው ካላችሁ እኛ የምናቀርበው መረጃ እናንተ 3 ሰዎች መልሳችሁ ለነገ ታቀርባላችሁ። ወደ እንመካከርና አስፈላጊው ነገር በቃ የዛኛው መረጃ የህዝቡ መረጃ ትክክለኛ ላይሆን ይችላል። የእናንተ መረጃ ጋር ግን እውነተኛ ከሆነ አቅርቡልንና እንረፍ የምትሉ ከሆነ ሰው ታዘጋጃላችሁ። ጅዳ ኢትዮጵያ ሰው ታዘጋጃላችሁ። እዚህ ሰው ይመጣል እውነተኛው ሆነው ህዝብን በማያስነክ ምክንያቱም እዚህ ጋር ኢቃማ ያለው አለ፣ ኢቃማ የሌለው ሰው አለ። ስለዚህ እውነተኛ ትክክለኛ ሰዎች መጥተው ልጅቷን የሚያረጋግጡበት ሁኔታ መረጃውስ ይህን ነገር ሲያረጋግጥ ሆስፒታሉ ሲያረጋግጥ ከመቼ እስከ መቼ የሚለውን ነገር ይሆናል ወይ የሚለውን መረጃ የኢትዮጵያን ህዝብ የሚያርፍበትን መረጃ ታቀርባላችሁ ወይ የሚለውን ነገር እናቀርባለን። የእናንተን ግን መረጃ መጀመሪያ የኛ መረጃ ተቀናጣጥቷል የሚለውን ትክክለኛ እውነተኛውን ነገር አቅርቡልን። ጨርሻለሁ። ወደ ሁለተኛው ዙር አዙሬያለሁ። ስለዚህ ሰያም ሁላችሁም ታችም ያላችሁ ገስት ላይም ያላችሁ እነሱ የመጡበት ምክንያት ገስት ላይ ሰው መርጠው ወርደው ያለውን ነገር እናሳያለን ነው እንጂ ያሉ ያሉት ላይቭ ላይ ያላቸውን መረጃ ሊያሳዩ ወይም ደግሞ እኛ የምንፈልገውን ነገር ሊያሳዩን እንዳልሆነ ያው እየገለጸ ነው ያለው። ነገሩ ገና ከወዲሁ ክርክር የሚመስል አይነት ነገር አለው። ቢሆንም ግን ሁላችሁም በትዕግስት ሆናችሁ ይሄን ነገር ተከታተሉ። እኛ አሁንም የተሰባሰብንበት ምክንያት እናንተ መረጃችሁን ይዛችሁ መታችሁ ለኢትዮጵያ ህዝብ ልታሳዩ፣ ከዛ በኋላ የኢትዮጵያ ህዝብ ደግሞ ፍርዱን ራሱ ሊሰጥ ነው የተሰባሰብንበት ዋነኛ ምክንያት። እንግዲህ ብሬክስ ወደ ሁለተኛው ዙር ከመሄዱ በፊት የምትለው ነገር ጨማሪ ነገር ካለ እዚህ ላይ ማለት ትችላለህ። ጆከርም ጥያቄ ካለ ጥያቄህን ብትቀጥጡ። ምን አለ መሰለህ እኛ እንትኑን ማኔጅ ብናደርገው ጥሩ ነው። አሁን እኮ በእኛ ውስጥ የሌለ ሀሳብም ከሆነ እዚህ ውስጥ ላይ ያሉ ወንድሞቻችን ሀሳብ ይኖራቸዋል መናገር የሚፈልጉት ገብቷል አይደለ? ስለዚህ እኛን ማኔጅ እናድርግ። ሰው እንዲደማመጥ አንዱ ሲናገር አንዱ ጣልቃ እንዳይገባ ነው በደንብ ማኔጅ ማድረግ ያለብን እንጂ ንግግር ላይ እኛ ላይ የሌለ ንግግር አሁን ሌሎች ጋር ሊኖር ይችላል። ስለዚህ መልካም ነው ምላሽ መስጠት ግዴታ ነው እዚህ ገስት ላይ ካሉትም ማለት ነው። ኦኬ ብሬክስ ትላንትም የተነጋገራቸው ህዝቡም እየጠየቀ ያለው ተጠያቂው ሰውየው በህይወት አለች ነው የተባለው አይደል? በእኛ በኩል የኢትዮጵያ ህዝብ እየጠየቀ ያለው በህይወት አለች ነው። እነሱ የለችም የሚል መረጃ ነው አይደል? የለችም ብለው መረጃውን ብቻ ማሳየት ነው። እነሱ ሲያሳዩ የለችም ብለው እነሱ ሲያሳዩ በእኛ በኩል ያለውን መረጃ ደግሞ እናወጣለን። ይሄ እኮ ምንም የሚያጨቃጭቅ ነገር በውስጥ መግባት አያስፈልግም። ይሰማል ነበልባሉ ወንድማችን መመላለስ ከፈቀዳችሁ ሀሳብን መመላለስ አያስፈልገውም። አንድ ሚዩት አርጉማ። እኛ ከምንናገረው ነገር አድቫንቴጅ እየወሰዱ ነው። ቅድም አይተህ ከሆነ ከሙኒት ላይ የሆነ ነገር ለመውሰድ እየሞከረ ነው። የኢትዮጵያ ህዝብ ልጃችን አለች ልጃችንን እናስረክቡ ብሎ ከሷል። ተሰባስበን እየጠበቅናችሁ ነው። ቪዲዮ ክፈቱና ልጃችንን አስረክቡን። መረጃ አለን የምትሉ ከሆነ መረጃችሁን አሳዩን። በቪዲዮ ግን ውጡልን። እንደው በኢትዮጵያ ህዝብ ስም ይሁንባችሁ እየጠየቅናችሁ ነው። ቴንክ ዩ ሚኪ ከፈቀዳችሁልኝ ቀጥል። ቴንክ ዩ ወንድም አለም
ነበልባሉ አይ ቲንክ ነገሩ የገባል መሰለኝ። እኔ እንዳዳመጥኩት ከሆነ አሁን አለን የምትሉት ነገር እኛ 5 ቀን ሙሉ ስንከታተለው ነበር። ይመች ራሱ እዚህ ላይ ገብቶ ምንም አይነት ቪዲዮ፣ ምንም አይነት ፎቶ፣ ምንም ነገር እንደሌለው ነግሮናል። አሁን አዲስ የሆነ ነገር አድርጋችኋት ከሆነ አናውቅም። ስለዚህ አሁን ከኛ ምንም መጠበቅ የለባችሁ፣ ልትጠብቁም አይገባም። እናንተ አይደላችሁም ወደዚህ ሚዲያ ያመጣችሁት፣ እኛን ያመጣ ነው። ወደ ሚዲያ እኛ ስናመጣ እኔ ሞታለች ብሎ የመጣው እሱ ነው። ስለዚህ እሱ ነው መሞቷን ፕሩቭ ማድረግ ያለበት። ከዚህ እንቅጥብጣቢ ይበሏችሁ ምን ይበሏችሁ አይ ቲንክ አንደርስቲሜት እያደረጋችሁት ነው ህዝቡን። 100 ሰው ዘመድ ተሰብስባችሁ ይሄንን 40,000 ህዝብ መናቅ ራሱ መጥፎ ነው። እና ወንድሜ እኔ አሁንም ተንበርክ ከምንለምናችሁ ይሄኛውን መረጃ ተዉትና እናንተ የራሳችሁን ሰው ነፃ ለማውጣት ነው የመጣችሁት፣ ነፃ አውጡት። ይሄን ነው እኛ የምንፈልገው። እና ፕሊዝ አለበለዛ በቃ አናሳይም ብላችሁ ውጡ። ምንም ችግር የለውም። ህዝቡ ከዛ ላይ ራሱን ይወስናል ነው የምለው። ቴንክ ዩ። ቆይ ሚኮ አንዴ፣ በተጨማሪ እኛ ልጅቱን የተረከበው ሰው ወደ ኢትዮጵያ ወደ ቤተሰቦቿ አደርሳለሁ ብሎ የተረከበው ሰው እናንተን በመጉዚትነት ልኳችሁ ልጅቱ መለለቷን መረጃ ሰጣችኋለሁ ብሎ ከሆነ እንደ አይነቱን እሳት እኔ እናንተ እንድትቀበሉ አልፈልግም። መረጃችሁን እንድታሳዩን የምንፈልገው በቪዲዮ ወጣችሁ ነው እያንዳንዳችሁ። የመጀመሪያው ጥያቄ ነው። ሁለተኛ ደግሞ ልጅቱ በህይወት ስላለ ልጅቱ ስጡን እያልን ያለ ነው። ሌላ ይሄ ነው የመረጃ መለዋወጥ ጉዳይ ስላልሆነ ቴንክ ዩ። እድል ከሰጣችሁ ሆይ እንግዲህ ይመች ደውሎ እኔ ያለኝ እኛን ስም አጥፍታችኋል፣ በቤተሰቦቻችን ላይ እርምጃ ይወሰድባችሁ በላችኋል። ስለዚህ እኛ ሐቁን ይዘን መተን በቪዲዮ የተሞረከሰ መረጃ ይዘን መተን እኛ ሐቃችን ይወጣልናል። ለኢትዮጵያ ሕዝብ እውነቱን እናሳውቃለን። ቤትህን ከፍተህ ስርዓትና ስርዓት ባለው መልኩ በመደማመጥ መረጃውን እናወጣለን። ሌላ ከናንተ መረጃ አለኝ የሚል አካል ካለ ለመኖሯ ይምጣ፣ እውነቱ ይውጣ፣ ዛሬ ይቋጭ ነው አለው። ስለዚህ አሁን እናንተ የምትዋሩት ሌላ ነገር ነው። እኛ ደግሞ እየጠበቅን ያለነው እናንተ ራሳችሁን ነፃ ለማውጣት ወይም የሚመች የሚባለው ራሱንም ሆነ ቤተሰቦቹንም ከተጠረጠረበትና ከተደቀነበት ችግር ለመውጣት እውነተኛውን በቪዲዮ የተሞረከዘ መረጃ አለኝ ብሏል። እውነተኛውን ለህዝብ ያሳይና ራሱን ነፃ ያውጣ ነው። እሱም እንደዚሁ ነው ያለው። አሁን ሌላ ነገር የሚወራው ነገር ሊገባኝ አልቻለም። አመሰግናለሁ። ቴንክ ዩ ሰያ። ያ እሱም ብለህን ነው። እኛም እንግዲህ ሰውን ሰብስበን የኢትዮጵያን ህዝብ ኢትዮጵያም ያለው በአለም ዳርቻ ያለው ተሰባስቦ ቁጭ ብሎ እያየ ያለው ከታች ይሄን ነገር ብለን ይዘምተን መረጃውን እናቀርባለን ብለው ነው ቤት የከፈት ነው። ይሄና ይሄ ነው። እኛ መጠየቅም አይጠበቅብንም ነበር መረጃ ሳዩ ብለን። እኛ ቤት ከፍተናል። የመጣችሁበት ዓላማ ይታወቃል። ልጃችን በህይወት አለች። ልጃችንን ለምን ነጠላችኋት? ለምን አሰጡንም ነው ጥያቄው። ይሄን አንድና አንድ ይሄ ነው። ከዛ ከእናንተ ያለውን ነገር በቪዲዮ ወጣችሁ ደግሞ ይሄ ነው በእኛ በኩል ያለው የሚለውን ነገር ለእናንተ ነው የምንሰጠው። ነበልባሉ ወንድማችን መቀጠል ትችላለህ። ይሄ ነው የኛ ሀሳብ። እሺ ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። እሺ ቅድም ተናገረው ወንድሜ ሁለተኛው ነኝ እኔ። ተናንተ መረጃ ልንጠይቅ የቻልነው እኛ በአካልም በምንም በብዙ አይነት መረጃ አለች በህይወት አለች እየተባለ ብዙ ነገር ሲናፈስ ከርሟል። ሚዲያው ላይ እየተከታተልን ሁላችንም ያ ነገር በእንደዚህ በህይወት መኖሯ ተታወቀ መረጃውን መስማት ማየትም እንፈልጋለን። ከናንተ ካለ አለች ብሎ የከሰሰ ሰው ማስረጃም ማንጣት አለበት። ተከሳሽ ብቻ ሳይሆን ከሳሽም ማስረጃ ማንጣት እንዳለበት መታሰብ አለበት። እኛ እንፈልጋለን ከናንተ በኩል መረጃ አለ። እንደገና ይሄ ሰው እኛን የሰበሰበን እሱን ነፃ ልታወጡት እያላችሁ ነው። እሷም የኛ እህት እኮ ነች። የእሷን እህትነት አትርሱ። ከማንኛችሁም የኛም እህታችን ነች። ከናንተም መቼም የታገላችሁትን ታገላችኋል። እናንተም እያደረጋችሁ ያለው ነገር ጥሩ ነው። ግን ልጅቷ ይመች ወንድማችን ቢሆን እሷ እህታችን ነች። ሀገራችን ልጅ የአንድ ሰፈሮች አንድ አካባቢ ተወላጅ ነን። ልክ እኛ ለሷ እኛን ሌላ ሰው አድርጋችሁ ለይመች ሌላን ሰው የሚደረገው ነገር ይሄን ተቀባይነት የለው። እሺ ከይቅርታ ጋር ግን በቪዲዮ ወጥተህ ብትነግረን ትችላለህ? ስለ ቪዲዮ አይደለም እንጫወተው። አዳመጣችሁ አዳምጡ። ቪዲዮ ካስፈለጋችሁ
ባለ ጉዳዩ ይወጣል በቪዲዮ እናንተ ሳያ እንደወከላችሁት ማለት ነው። ኦኬ እኛ እዚህ ጋር የመጣ ነው ለማንም ብለን አይደለም። ፋሚኛት ነች ይሄም ሰውኛ ወንድም ነው። ግን በሐሰት የሰውን ቤተሰብ ለማባላት በሐሰት የሰውን ቤተሰብ ማጫረስ ለማም ስለማይጠቅም ይሄ ሰው ልኳታል። ልጆች ሲልክ አጋጣሚ ያገኘኋታል ላካት ሄደች። እቺ ልጅ ደከመች ሞተችብኛል። ስለዚህ መረጃ የለም ነበር ሰሞኑን ለምትሉት ነገር ሰውየው መረጃውን ሲሰራ የከረመውን ስራ ሰርቶ ይዞ መጣ መረጃ። ስለዚህ እናንተ ደግሞ ያማታቁትን ሳታጣሩ የውሸት መረጃ ይዛችሁ መረጃ አለኝ ሲሉ የጎሩ ልጆች አሉ። እኛ ከሌ አንልም አሉ አለን መረጃ እነኛ ሰው መረጃቸውን ያንጡ። በውሸት ሰው ሊያጋድሉ ነበር። እኛ ዘንድ ደግሞ አሁን ያየኑ መረጃና ይመች ያመጣው መረጃ 100% አስተማማኝ ነው። ግን በውሸት የሰውን ቤተሰብ ለማባላት የተነሱ ሰዎች መረጃቸው ልናይ እንፈልጋለን። እኛ ወንድማማቾች አንድ ቤተሰቦች ነን። የሷን ቤተሰቦች የመችን ቤተሰብ አንድ ሰፈር አንድ አካባቢ ተወላጅ ነው። ይታጋድሉ ብዙ ነገር ተሰርቷል። የአንድ አካባቢ ሰው የአንድ ሰፈር ሰው ማለት ነው። ይሄን መረጃ ግን መኖሯን በህይወት ያሳዩን እህታችን ነች። በኖረች አላህ ብሎ ማለት ነው። በኖረችና በተገኘች ደስ ይለን ነበር። ይሄን ነገር ከናንተ ማየት እንፈልጋለን። እኛ ዛሬ መረጃ ስናሳይ ነገ ደግሞ ያጋፎሎ ስብሰባ ለአንዱ ቤት ተከፍቶ ደግሞ እኔ መረጃ ላይ ብሎ ነገ አንዱ እንዲመጣ ለምንፈልገው እኛ ምንፈልገው እውነታ ነገር ነው። መረጃ ያለው ሰው ዛሬ ብቅ ይበልልን። ስንት ቀን ነው ሲቦካ ሲጋገር እዚህ ሚዲያ ላይ ተቀም ያላዩትን አየን እያሉ ማንም የማይታወቅ መረጃው ከሌ እንኳን ስር እንኳን ምን መነሻው እንኳን የማይታወቅ መረጃ ነው አይተናታል ብለዋል። ትላንትና ሱር ላይ አየናት አሉ ተክላይ ቤት እዚህ ጋር ነች አሉ። ሁሉ ነገር ስንከታተል ከርማል። ይሄ ተገቢ አይደለም። ሰውን ማባላት ባልሆነ ነገር ሌላ ሰው ብናጋድል ምን ጥቅም አለው? ስለዚህ ከናንተ መረጃ እንፈልጋለን። እኛ አለኝ የሚል ሰው ይናገር። ከሌላችሁ ውድቅ ትሆነ እናንተ መረጃ ውድቅ ነው በሉን፣ የኛን እናቀርባለን። ሚኪ ወዴት እየሄደ ነው ያለው? አዎ አይ ኦሬዲ ያየው ነው። ቃላት እየተመዘዘ ለህዝቡ የለችም የሚል ለማሳመን ነው የመጣችሁት ወይስ መረጃ ልታሳዩ ነው? አጭር ነገር በቃ ሚኪ፣ ምንም ይሄ ጭቅጭቅ አያስፈልግም። እናንተ የተሰጠው ለይመች ነው። ይመች ነው ለማንም ይሁን ለማንም፣ መጀመሪያ የተሰጠው ለይመች ነው። ልጅቱ በህይወት አለች። እናንተ የለችም ለሚባለው ወንጀል ቤተሰብ ለማባላት ምናምን ለምትለው የለችም የሚለውን ቪዲዮ ስታሳይ የለችም ብሎ ህዝቡ አምኖ የነበረውን ነገር ይሰርዛል። ስለዚህ አሁን የሚፈለገው ተከሳሽኛ ስለደላላ ወንድሜ ስትናገሩ በመጀመሪያ ደረጃ በስነ ስርዓት ተናገሩ። ስለ ሳውዲ አረቢያ በደንብ ጠንቅቀን እናውቀዋል። ምናልባት ከእናንተ በፊት እዛ መንገድ ላይ ተመላልሰን ሊሆን ይችላል። አንድ ሰው ልጁን አሳልፎ ሲሰጥ የሚጠየቀው መጀመሪያ የተቀበለው ደላላ ነው። ገንዘብንም እስከ መጨረሻ ድረስ ገቢ የሚያደርገው የመጀመሪያው ደላላ ነው። ስለዚህ መች ልጅቱ በህይወት ሞታለች የተባለው ውሸት ነው። በህይወት አለች ተባላችሁ። የለችም መረጃውን ነገ ይዘን እንመጣለን አላችሁ። መረጃውን አውጡና አሳዩ። ለምን ጭቅጭቅ ታደርገዋል? እዛ ቤት እዚህ ቤት ለፎሎ የሚባለውን ነገር የእናንተ አፍ እኮ የሰውን እሷ የሰው ነፍስ እንደ ጫጩት ነው የምታስቧት። ለምን ህዝቡን ሳታከብሩ? ጆከር ካንተ በላይ መረጃን አውጣና ሳይ። አትጨቃጨቁ። አዳምጠኝ ወንድሜ፣ ታው በስነ ስርዓት መረጃን አውጣና ሳይ። እኛ ደግሞ አለች የሚለውን መረጃ አውጥተን እናሳያለን። ቅድሚያ ተከሳሽ ተጠያቂዎቹ እናንተ ናችሁ እንጂ እኛ አይደለንም። ገንዘብ ተቀብለን ወደ የመን የላክናት እኛ አይደለንም። ይኸውልህ ስለ ደላላም ሆነ ወደ መላኩ በስነ ስርዓት መነጋገር ካላችሁ አሳዩ። ከሌላችሁ ይሄ ሪከርድ ለማስደረግ ከሆነ የምትሰሩት በመጀመሪያ ደረጃ ቤተሰብ አማናችሁ ጓደኛሞች ናችሁ። በአጠቃላይ እሱ ያላችሁት አይውልህ በኃይለ ቃልም አትናገሩ። በኃይለ ቃልም አትናገሩ። አልተናገሩም። እኛ የወከላቸው ሰዎች ጭራሽም ሊያናግሯቸዋል። ጓደኛሞች ናቸው። ጋይስ ቆይ ተረጋጉና መረጃውን አሳዩና አሁን አውጡት። እኛ የምናውጣ ምንም መመላለስ አያስፈልግም። እንደምንሰጥ እኮ መረጃ ነገርንህ። ግን እናንተ ዘንድ አለ የሚባለው መረጃ እስካሁን የመች ቤተሰብ ላይ ሰው ገዳይ ምናምን ቢል ብዙ ነገር አስነግዳችሁ ልጅቱ የተሰጠችው ለሰው የቃላት ምልልስና ጋጋታ ሊሆን እንጂ መረጃውን አለች ካላችሁ ሙታለች ካላችሁ መረጃውን አውጡና አሳዩ። እኛ ደግሞ አለች የሚለውን እናሳይ እያልናችሁ እኮ ነው። ልጅቷን እኮ እንድታስለቅቁ ነው እየተጠየቃችሁ ያላችሁ። እስኪ አንድ ከእናንተ ቤተሰብ እስኪ ከእሷ ቤተሰብ የተደበልቃችኋል እናንተ ጋር አንዴ እስኪ ጆከር እንትን ይኸውልህ ነበልባሉ ምን አለ መሰል፣ አንደኛ መረጃ አለ ሲባል ሲነገር የነበረው ከዚህ በፊትም እንደው በግለሰቦች መረጃ አለን አሳማኝ ከሚለው ውጭ እንደ ህዝብ እዚህ ላይቭ ላይ እንኳን ሲሰሙ ሲነገሩ የነበሩ መረጃዎችን እናንተም ስትከታተሉ ቆይታችኋል ብለን እናምናለን። ለምሳሌ
ያችን የጉራጌ ልጅ እዛው ቦታው ላይ ነበርኩ 5 ዓመት ታግቼ እዛው በአይኔ አይቻታለሁ የሚለውን ነገር ትናንት ሰምታችኋል ብለን እናምናለን። እቺ ልጅ የእናንተም እህት ናት። ኦኬ የእኛም እህታችን ናት እያላችሁ ነው። የእናንተም እህት ናት። እንደው የአንድ አካባቢ ሰዎች እንኳን ባትሆኑ ራሱ እንደኛ ሩቅ ሰው እንኳን ብትሆኑ ራሱ ይሄ ነገር ያሳስባችኋል። ምንም ጥያቄ የለውም። ስለዚህ መረጃዎች ከአንድም 2 3 እዚህ ላይቭ ላይ እንደዚህ አይተናታል የሚሉ መረጃዎች ታይተዋል። አሁን እነዛ ሰዎች ለምን ቪዲዮ አልቀረጻችኋትም ብለን ለነሱ መናገር ነበር? እንዴት አይሆንም? ነው የለችም አለች በሚል ነገር ላይ ነው። አለች ሲባል እኔም በአይኔ እንደዚህ እዛ ቦታ ላይ አይቻለሁ ብሎ ላይቭ ላይ ሲናገሩ ትናንት ሰምታችኋል። አንዲቷ የጉራጌ ልጅ እዛ ነበርኩ ያለችው ማለት ነው። ይሄ ራሱ አንድ መረጃ ተብሎ እየቀረበ ያለ ነገር ነው። እናንተም ስትሰሙት የነበረ ነው። በጆሮአችሁ እዚህ ላይቭ ላይ የተነገረ ነገር ነው። የተደበቀ ነገር አይደለም። ሌላ ተጨማሪ መረጃ ያላቸው ሰዎች ካሉ ደግሞ ያው እዚሁ ያወጣሉ። ኦኬ ስለዚህ ቀላሉን ነገር ባናወሳስበው ጥሩ ነው። እሺ ብሬክስ ኃላፊነቱ አንተ ከሳሽ ሁን። አንተ ተወስዳለህ። የኛም መረጃ እናቀርባለን፣ እነሱ መረጃ ማቅረብ አለባቸው። እኔ ለዚህ ኃላፊነት የምወስድበት እንትን የለም ወንድሜ። ገብቶሃል አይደል? መረጃ አለኝ ያለው ሰው እንዲያቀርብ ማለት ብሬክስ ዋስትና እኔ ከዛ ቦታ ላይ ሂጄ ቪዲዮ ቀርጬ እንዳመጣልህ ነው። እኔ የት ነው ያለው? መረጃ አለን ያሉትን ነው። እዛ ቦታ ቪዲዮ አለ። አንድ ጊዜ እድል ስጡኝና ሰይድ ቀጥል። እናንተ እውነተኛውን መረጃ ካወጣችሁ የእናንተ መረጃ የዚህኛውን መረጃ ያከሽፈዋል። ገባችሁ አይደለ? ይሄ መረጃ አንጡ፣ መረጃ እናውጣ እና እንዳልኩት ቅድም እናንተ እውነቱንና እንዳላችሁት አንድ ቤተሰባማ ነው ብላችኋል። ቤተሰባማዎች ችግር እንዳይፈጣጠሩ እውነትን አውጥታችሁ ልጅቱ በትክክል ለመሞቷ በቪዲዮ የተደገፈ መረጃ አለን ብላችሁ ስለሆነ በውሸት ተዘቶባችኋል፣ በውሸት ተሰድባችኋል፣ በውሸት ስማችሁ ጠፍቷል። አይደለ? እንደዛ አይደል ያላችሁ? በእውነተኛ ባልሆነ መረጃ ስማችን ጠፍቷል አይደል ያላችሁ? እናንተ እውነተኛውን መረጃ አምጡና ይሄው ልጅቱ በዚህ ቀን በዚህ ሰዓት ሙታለች፣ ለመሞቷ ደግሞ የቪዲዮ ማስረጃ እነሆ። ስለዚህ እኛ ውሸታሞች አይደለንም፣ ልጅቱም ታግታ ዝም አላልንም ወይም አላሳገትንም፣ እውነተኞች ነን ብለን ስታመጡ እውነት መሆኑ ከታወቀኛ ይቅርታ እንላችኋለን። ይሄ እኮ ራስን ማንጻት እኮ ነው ሲጀመር። ምንም ራስን ማንጻት እኮ ነው። እኛ ሄድ የሰጣናችሁ ለክርክር ሁሉ የሚያቀርብ ነው። ይመችም ያለኝ እኮ እንደዚሁ ነበር። አንድ ነገር ልበል፣ ይቅርታ ራሳችንን እናንጻ፣ ቤትን ክፈት ነው አለ አይደለም? መረጃ ይዘናል። ራሳችንን እውነቱን እናሳውቅና በስርዓት መልኩ በተረጋጋ መልኩ ማንም በስናወራ እንዳይሰድበን እንዳያጎሳቁለን ስርዓት ባለው መልኩ ብሬክስን፣ ጆከርን፣ ሚኪን አድርጉና ስርዓት ባለው መልኩ እውነቱን እናሳያችሁ። ከዛ በኋላ እውነቱን አሳይተን ካመናችሁን እሺ፣ ካላመናችሁንም እውነቱን አምናችሁ ተቀበሉ ብሎ በዛ ነው የመጣችሁት። አሁን አለች የለች የሚለው መረጃ ምን ያደርግላችኋል? እናንተ እውነቱን ካመጣችሁ እውነቱ አለ ብላችሁ ስታመጡ ይሄንኛው መረጃ አለኝ ያለው እውነተኛ መረጃ ካለው ይሄው አለች በህይወቱ ብሎ ይከራከራችሁ። ገባት? ይሄ ነው እኮ አጥጋቢው ነገር። ምንም ሌላ ቃለ ምልልስ አያስፈልገውም። ሰያ አንድ ነገር እዚሁ ላይ የሚጨምረው አንድ ነገር አለኝ እኔ። ልጅቱ ደላላ ተቀብሎ ታዳምጡ ትችላላችሁ። አንዴ እናዳምጥሻለን። አንዴ ሊጨርስና ትቀጥያለሽ። እድሉን ሰጥሻለሁ። ልጅቱን በአካሏ አደርሳለሁ ብሎ የተቀበለው ደላላ ልጅቱን አላደረሳትም ኢትዮጵያ። ልጅቱ የታለች ብለን ነው እኛ የከሰስነው እንጂ መረጃ አለን ብለን አይደለም። ስለዚህ ልጅቱ የታለች ስንል ልጅቱ የለችም ካላችሁን ለምንድን ነው ያልኖረችው ነው ጥያቄውን። እሱን ነው የምትመልሱልን የመጀመሪያው። ሁለተኛ ልጅቱ የደረሰባት ማንኛውም ነገር ካለ ብዙ አይነት ምርመራ አለ፣ ብዙ አይነት ዲኤንኤ አሻራ፣ ብዙ ነገር አለ። ስለዚህ በዚህ መረጃ ነው ሰው ሊያምን የሚችለው እንጂ ማንም ሰው መጥቶ የራሱን መረጃ ስለሰጠ የሚያምን ሰውም የለም። ስለዚህ ወደ ዋናው መፍትሄ ብትገቡና መረጃችሁን በቪዲዮ ወጣችሁ ብታሳዩ ለኢትዮጵያ ሀሳብ ልጨርስ ትችላለህ። ካላስኛ እናወራበት። አሁን ጠይቀናል ማለት ነው። እሺ በቃ እሺ፣ ቀጥሽ። ማንም ሰው ሚውት ፈርቶ እንዳያናንተ እንዳይመልስ ሰናገር እንዳያቋርጡኝ። እሺ ቀጥ ችግር የለውም። መጀመሪያ መረጃችሁን አሳዩኝ ያልንበት ምክንያታችን የኛ ምክንያት ይህ ዛሬ 6 ቀናችሁ 7 ቀናችሁ በውሸት አለች ከዲያለች ያለች 7 መረጃ እንኳን ስከታተል 7 መረጃ አይቻለሁ። ግን አንድም የቪዲዮ ሆነ የምስል ወይ ድምጽ አላሰማችሁንም። አለች ነው የምትሉት፣ አለች ነው የሚሉት፣ እህቴ አይታታለች ነው የሚሉት፣ አክስቴ አይታለች ነው የሚሉት።
አምጡ እንጠይቃችሁ ስትባሉ ታማለች ማናገራችንም ምናምን ነው የምትሉት ሁሉም ባለመረጃዎቹ ማለት ነው። እዚህ ጋር ደግሞ እናንተ እዚህ ጋር ሶሻል ሚዲያ ላይ መጣችሁ 20 ሺህ 40 ሺህ ሰው እያዛችሁ ስትመጡ ስታወሩ እስካሁን ድረስ የኛ አገር ሰው የሸዋ ሰው ይታወቃል፣ ግልፍተኛ ነው። ሰውም ቢገዳደል ኑሮ አገዳዳላችሁ ነበረ። አሟሙታችሁም ደምም አቀባብታችሁን ነበረ። ገባችሁ? በውሸት ማለት ነው። በመጀመሪያ ያመጣው ሸህ ሙሄ ነው ማን ነው የሚባል ሰው ነው መረጃውን ያመጣው። ቀጥለ ሰይድ ደግሞ ምንም ባላጣራውና መረጃ በሌለ ነገር ቤተሰቧ ጋር ደውለህ አርፈው ውሏቸውን በዋሉበት አዘናቸውን እንትን እያባሉበት ልጃችሁ አለች አብሽሩ ብለህ ስትል ሰምተናል ማለት ነው። እና አሁን ይሄንን አንተ በምን እርግጠኛ ሆነ ነው ሄደህ ቤተሰብ ጋር ደውለህ ልጃችሁ አለች ያልከው? በምን ቪዲዮ አይተህ ነው? በምን እርግጠኛ ሆነህ ነው? እንድሪስም ቤተሰብ እንትን መረጃ አለኝ ቪዲዮ አለኝ ብለህ ትናንትና የሆነ ቪዲዮ አውጥተህ እዛ ማን ነው እዛ አራጎ ነው ምናምን የሆነ ኬማ ምናምን ቀይ ኬማ ምናምን ስደረድር ስታሳይ ነበረ። እዛ ቀይ ውስጥ ናት ምናምን ስትል ነበረ። ብዙ ቀይ ነው ያየ ነው እንግዲህ ማንኛው ቀይ ውስጥ እንዳለች አናቅም። ይሄንንም ደግሞ አንተ ስትል ነበረ። በትክክል አሁን ታስረዳኛለህ ማለት ነው። እና እኛ አሁን ቅድሚያ መረጃችሁን አሳዩ የምንልበት ምክንያታችን የሀና ሞት ለኛ ሳይከፋን ቀርቶ አይደለም። እኛ ተነስማችን ዝምተኛው ሸዋ ነው የምንባለው። ማድረግ ያለብንም በውስጥ ነው የምናደርገው። የማንንም እርዳታ ጠይቀንም አናቅም። እረታችሁንም አታውቁም። አልቅሰንም ሚዲያ ላይ ወተንም አናቅም። ችግራችንን የምንፈታው እኛ እርስ በርሳችን ነው። ለሀና አንሰንም አይደለም። እኛ ገባችሁ? ለሀና አናንስም። እኛ በትክክል ይመች ወንድማችን ነው። ሀና እህታችን ናት። ማድረግ ካለብን ታግታለች፣ የምን ላይ ታግታ ተቀምጣለች ብትሉ ብር ቢፈልጉ ይመች መክፈል ቢያቅተው እህቶቼ ወንድሞቼ ብሎ ግሩፓችን ላይ መጥቶ ይሄን ተቸግር ያለሁ ቢል እኛ በሚሊዮን ሪያል አዋተን መክፈል የምንችል ሰዎች ነን። አያቅተንም። ገባችሁ? ብዙ ችግር ስንፈታ ኖረናል፣ እንፈታለንም ወደፊትም ማለት ነው። እኛ በሀና ሞት እየደገፍንም እያለቀስንም እያዘንም ነው ያለነው። እንደገና ደግሞ ይመችንም ደግሞ ወንድማችን ነው። እንደዚህ 40 ሺህ 80 ሺህ ሰው ሰብስባችሁ ባንዳ ነው እንዲህ ነው ምናምን ስትሉ ዝም ብላችሁ ልናዳምጣችሁ አንችልም። ከሱ ጎንም እንቆማለን፣ ከሀና ጎንም እንቆማለን። እህታችን ወንድሞቻችን ናቸው። ሲጀመር እናንተ በማያገባችሁ ነገር ነው የገባችሁት። እኛ ይሄን ችግር እኛ ራሱ ብናቀው መፍታት የምንችል ነገር ነው። ገባችሁ? ታግታችን በህይወት ለቆመ ወንድ ከመከራከር ይልቅ ያታቋርጠኝ። አንተ ሲጀምር ስትናገር ራሱ እኛ ላይ በጣም ጫና እያሰማህ ነው። አንድ ጊዜ ይሁት እንዳፈታኝ ሰዋራ እሺ፣ ተረጋግና ንግግርሽን ቀስ ብለሽ ተናገሪ። እያዳመጥኩ ነው። ሲጀመር ሰሞኑን ስረቁት የነበራችሁ ይበቃችኋል። ሸዋ ምናምን ራሳ ምናምን ስትሉ ነበር። ገባችሁ? ለዚህ ራሱ አሁን የሀናን መረጃና እንትን ካመጣን በኋላ ሁልሽ ሚዲያ ላይ ወጥተሽ ይቅርታ ትጠይቂያለሽ ላደረጋችሁ ባንዳ ምናምን ስትሉ ነበራችሁ ማለት ነው። ተግባባን። እንደገና ደግሞ ወደ ሰይድ መረጃ ካቀረቡ በኋላ ይቅርታ እንጠይቃለን። ምንም አትበላ ተረጋጉ። አታቋርጧት፣ አንዴ አታቋርጧት። ሳምንትን ያወራሁ ይበቃሃል። እና አሁን መረጃ እኛ አሁን ቅድሚያ መረጃውን እንፈልጋለን። ምክንያቱም 8 ቀን ነው 7 ቀናችሁ አለች ብላችኋል። ምንም አይነት ቪዲዮም ድምፅም አላሰማችሁም። ያላችሁን መረጃ አቅርቡልን፣ እኛም እናቀርባለን። አስፈላጊ ከሆነ እስከ ዲኤንኤም እስካልከው ድረስ ሚኪ ብለሃል፣ እስከዛ ድረስ እንሄዳለን። እስከዛ ድረስ ግን እኛ ባሳየነው መረጃ ተመርምሮ ሁሉ ነገር እስከሚጠናቀቅ ድረስ ሶሻል ሚዲያ ላይ ምንም አንተ አፋችሁን አትከፍቱም፣ ምንም አትሉም። እኛ በቤተሰብ እስከ መጨረሻው ድረስ እኛ በቤተሰብ እንሄዳለን። እስከ መጨረሻው አርፋችሁ ትቀመጣላችሁ። ማንም ሰው ካሁን በኋላ ዛሬ ከምናሳየው መረጃ በኋላ ሀና አለች፣ ሀና በዝጋ ወጣ እያላችሁ ቤተሰብና ቤተሰብ እንድታራብሹ አንፈልግም፣ አንፈቅድላችሁም። ሲጀመር አስፈላጊ ከሆነ እኛው ለእኛ በቂ ነው። ገባ? እሺ አስቁሚን፣ እህታችን ወሬያችንን አስቁሚን፣ አሳይንና እኛ እናቁም ወሬ። እኛ መረጃዎች የደረሱን እህቴ አዳምጪውልሽ አንዴ ድር ስጥኝ። በጣም ቀላሉን ነገር እንትን አደረጋችሁ። ተረጋጉ። ራስሽ ነበልባል ይኸውልሽ፣ ማን ነበር እህቴ? የእኛ መረጃ ቁጭ ብለሽ 5 ቀን ሙሉ ሰምተሸዋል አይደል? የእኛ የተቀነጫጨበ መረጃ ነው። ሁላችሁም እንዳያችሁት፣ ሁላችሁም እንደሰማችሁት ነው። አለች እየተባለ ነው።
ስለዚህ አለች እየተባለ ነው ይሄ 5 ቀን ሙሉ ስንነጋገር የነበረው። የለችም የሚለውን የእናንተ መረጃ አሳዩ ነው እየተባለ ያለው። ሌላ መመላለስ እናንተ አፋችሁን ይሄ ስድብ ነው። 40 ሺህ ሰው ተቀምጦ እያየሽ ለምትናገሪው ነገር ብትጠነቀቂ በጣም መልካም። አንቺ የሰማሽው የኛ መረጃ አንቺ የሰማሽው አለች ነው የተባለው። ቤተሰብም አለች የሚለውን ተስፋ ስለያዘ የለችም የሚለውን እናንተ ደግሞ አሳዩ። አንድ ጊዜ እድል ልሰጥና ምናልባት ሌላ ልጅ ነኝ። አንድ ጊዜ ላውራ። አንድ ጊዜ ልጅቱ ባለችው ዙሪያ ላይ እኛ እንደ ሰውኛ ነው። ገባ አይደለ? እኛ የቆምነው እንደ ሲሰጠን ወይስ እንተው? ትቀጥላለህ። እኛ ለምሳሌ ሌላ ነገር መናገር ባልፈልግ እኛ የሸዋ ልጆች የማንም ነገር ፈልገን አናቅም ብላለች። የሸዋ እህቶች እህቶቻችን ናቸው። የሸዋ ወንዶች ወንድሞቻችን ናቸው። በጣም እንወዳቸው። ህይወታችንን ሁሉ አሳልፈን የሰጠንላቸው አድርገን ምን እንደተደረገ የሸዋ ላይ ነበር፣ የሸዋ ረቤት ላይ ነበር። ይሄ እኛ የሸዋዎች ምናምን ብለሽ ወደ ጎጥ ወትፈሽ የሚስኪኒቱን ደም ለመደፈን የምትሄጂው አንቺ በጣም ስህተት ነው። ከዚህ በላይ አልናገርም። የሰራነውን ስለምናቅ የሸዋም ልጆች እኛን ስለሚያውቁን የኛ መረጃ ውሸት ከሆነ ደግሞ ተንበርክከን ይቅርታን ጠይቃችኋለን። ቤተሰብና ቤተሰብን ለማገደል አልሄድንም። እኛ አባትየው እስከዛሬ መች አምኖ ተቀበለ? መሞቷን አምኖ ተቀብሎ ነበር። በየአለማጣ ቆቦ እያለ የልጁን እንትን ሲፈልግ ሽፋን አጥቶ ሲያለቅስ ለአባቷ ሽፋን ሰጥተን የልጅቱ ሀቅ እንዲወጣ ስላደረግን ነው እኛ ወንጀል። አባቷ ቤተሰቦቿ ልጃችን ሞታለች ብለው አምነው ተቀብለዋል እንዴ? በትግረኛ ሲያስተረጉሙ ሲያለቅስ አንደዜ ሸዋሮቢት አንደዜ ቆቦ እያለ በየክርስቲያኑ በየደብሩ ሲሳለም ልጅን ፈጣሪ ያምጣል። የእሱ ጸሎት ነው እኛን ከሱ ጎን እንቆም ያደርግ። ይሄ የድሃንም ባለመደበቅ በቤተሰብ ተደራጅታችሁ የምትናገሩት ነገር ፍጹም ተቀባይነት የለው። ጨርሻለሁ። ሊዮኒ እሺ፣ እኔ የምምለው ምንድነው? አጭር ነገር ነው። ምንድነው የሁላ ህዝብ በተሰበሰበበት እየተባለ ያለው የእያንዳንዱ ሰው ሀሳብ አንድ አይነት ነው። ያም ደግሞ ህዝቡን ስላሳሳትን ተስፋ ስለሰጠን ይቅርታን በላችሁ ብለው እያንዳንዱ ዜጋ አለ። ለእናንተ ያንን ማሳየት ምንድን ነው የከበዳችሁ? ምኑ ነው? እውነት ካላችሁ በአንድነት ላይ እንዲሰራ ቢደረግ፣ ሌላው መነጣጠሉን አቁሙ። ሁሉም አማራ አንድ ነው ብዬ ነው የማስበው። ስለዚህ ማድረግ ያለባችሁ ምንድን ነው? ይኸው ሳምንት ሙሉ የሰደባችሁን እናንተ ናችሁ ጥፋተኞች። እኛ ግን ይኸው በቃ እህታችን አርፋብናለች፣ ይኸው መረጃው ብላችሁ ስጧቸው። ከዛ እዚህ 40 ሺህ ምናምን ሰው ባለበት ይቅርታ ይጠይቋቸዋል። ከዚህ በላይ ምን ያርጉ እነዚህ ሰዎች? እስካሁንም እኮ በትህትና ነው የሚያወራችሁ። እስካሁን የሁላ ሰው የእሷን በቃ ካረፈችም አረፈች፣ ወደ እግዚአብሔር ሄዳለች። ምንም ማድረግ አይቻልም። በህይወት ካለች ደግሞ በቃ ትኑር፣ ቤተሰቦቿም አይሰቃዩ እንዴ። አስቡ እንጂ ቤተሰብ የላችሁም እንዴ እናንተ? ቤተሰብ የላችሁ? ልጃችሁ ሞታለች አልሞተችም፣ ስቃይ ላይ ናት፣ እንዲህ ናት እየተባለ ያንቺ የት ብትሆን ያንቺ ወንድም ቢሆን እንደዚህ ታደርጋላችሁ እንዴ? እውነተኛ መረጃ ካላችሁ እውነተኛ ይቺ ልጅ ሞተች የምትሉ ከሆነ ቪዲዮዋን አሳይታችሁ ይኸው የሞተችው ይኸው የሆነችው ብላችሁ አከተም። ይህንን ነው ምለውና እባካችሁ ጊዜውን አትፍጁባቸው። ሳምንት ሙሉ የጮሁት የአባትም ባለ የቤተሰብም ባለ እንደው በፈጣሪ ይሁንባችሁ። ይህንን አንድ ያሳዩና እኔ እነ ጆከር ይኸው አደባባይ ይቅርታን ጠይቃችሁ እና አቡ ይቅርታን ጠይቃሉ እኮ እነ ሚኪውላ ሁሉም እዚህ ጋር ያለው እንጠይቅ ተባለ እኮ። ከዚህ በላይ ምንድን ነው የምትፈልጉት? እንድታስረዱኝ ነው። ይሄን ነው። አመሰግናለሁ።
አቦ አንዴ ኔትወርክ ሊጥለኝ ስለሚችል እችን ሀሳብ ልናገር ወደ ጎጥ ስለወሰደችው ከፈቀዳችሁ፣ አለበለዚያ ሚዩት ላድርግ። እሺ ይኸውልሽ እህት አለም ምናልባት ሌሎቻችን የሸዋ ዘር ካልመሰልንሽ ተሳስተሻል። እኔ ራሴን መግለጽ እችላለሁ። ያውም የሸዋ ፈርጥ የሀብቱ ሀገር የምንጃር ሀብቱ ሀገር የኔ ቅማያት የሸዋ ፈርጦች ነን። እዚህ ጋር ስንመጣ ግን በጎጥ አልመጣንም። ከአንቺ በላይ ሸዋዮች ነን እኛ። ሄደሽ ዘሮችን ማጣራት ትችያለሽ፣ ግን በሸዋ ውስጥ መደበቅ አይቻልም። የምታስፈራሩን አቁሚ። እስከ ዛሬ ድረስ ተነግሯል። የተነገረውን ሰምታችኋል። ወንድሜ እኛ የቃላት መልስ እንድሰጥን ማንፈልግ ነው። አንተም እያስፈራራ ነበር እኮ አንዴ ጠብቅ። ሳምንት ሙሉ ከርማችሁብናል። አዳምጠን ሳምንት ሙሉ በጣም ከፍቶናል። ሸዋሮቢቶ እያላችሁ ስላስከፋችሁ ነው። እኛን መደመጥ አለብን። እኛ ልደመጥ ይገባል። ሚውት አድርግ ልጨርስ። ትናገራለህ። እንግዲያው በቃ ነገር መልስ አትስጡን። አንፈልግም የነገር መልስ። እሷ መታ አቡን እስከማስፈራራት ሰው ልታጋድል ማኩሻ አንዳንዴ ከእውቀት ማነስ የሚለውን እለፈው ብራኮ ሆነ እሱ ሳይሆን እኛ መረጃ ነገሩን መረጃ ነው የምንፈልገው። እነሱ የጠላልፈው ጥለው ሊሄዱ ነው የፈለጉት። አንድ ጊዜ እንደማመጥና እኛ አሁንም ደጋግመን የምንለው እውነተኛውን መረጃውን አምጡትና እውነተኛ መረጃ እናንተ ጋር ከሆነ እኛ ተንበርገን ይቅርታ እንላለን ስለሰደብናችሁ የትኛው። እኛ ደግሞ አባታቸው ላይ ደውለን ሳይሆን አባቷ ሽፋናቸው ሲንከራተቱ ለአባቷ ድምፅ ሆን እንጂ አባቷ እንደወለ ልጅ ሞታለች አላልንም፣ አልሞተችም አላልንም። አባትዮ አልሞተችም ብሎ ሲንከራተት ጸሎቱ በየቤተ ክርስቲያኑ በየደብሩ የሚያደርገው ጸሎት እኛን ከጎኑ እንዲቆም አደረገ እንጂ እኛ አባትዮ አድጎ የተቀመጠን አባት ናተነስ ልጅ አልሞተችም ብለን አልቀሰቀስንም። ሁልጊዜ እያለቀሰ ልጆቹ የሚስቱ የልጁ ባልና የሱ ልጅ ሰው ጋር ተጣልተው እንዳይጋደሉ በቤተ ክርስቲያን በቄስ አስገዝቶ እኔ ብቻዬንም ቢሆን የመኑ ሂጄ ልሙት እንጂ እናንተ ኑሩ ብሎ ልጁንና የልጁን አባት በቄስ አስገዝቶ አስቀምጦ መች አረፈ ያ ሰውዬ? እኛ ደውለን ነው እንድንሰ ነውር ነው። አሁን እናንተ መሰደባችሁ አሟችሁ ከሆነ ያለውን መረጃ ስጡን፣ አሳዩን። እኛ ይቅርታ እንበላችሁ። ዛሬ ጉዳዩ ይዘጋ። ምንም ወሬ አያስፈልገውም እኮ የሸዋ ወንድሞቻችን ናቸው እኮ። ተገንዘባችን እስከ እስር ቤት የሟቀቅ ነው እኮ የሸዋን ከድንበር ላይ አስፈትተን ባደረግነው ትግል እኮ እስከዛሬ ከኖርንበት ሀገር ሌላ ሀገር ድረስ። ስለዚህ ሀሳባችሁን በመወያየት አድርጉት። አንድ ጊዜ እድል ስጠኝማ። እሺ እንድሪስ። እሺ በመጀመሪያ ይሄን ያህልም እኮ መዳከም አያስፈልግም። እኛ የጠየቅነው ልጅቱን በህይወት እያለች ይዛችኋት ሄዳችኋል አይደለ? አሁን የልጅቷ አድራሻ ጠፋብን። ስለዚህ ልጅቱን ነው እኛ የጠየቅነው። ሐናን ስጡን ነው ያያልናችሁ ያለ። እናንተ በህይወት የለችም ያላችሁ ነው። ይሄን ያክል ጊዜ የምትወስዱት የምታመቻቹት ነገር አለ ወይም ገና የምትሰሩት ኦፕሬሽን አለ? እናንተ አምጡና መረጃችሁን ስጡንና እንየው። ከዛ በኋላ የኛ መረጃ አለን የለንም እኛ እንፈርበት። እኔ ለራሴ ልፈርበት። በቃ እናንተን የሚይዝ መረጃ እኔ ላምጣ። አንጡ። መጀመሪያ ተጠያቂ እናንተ ናችሁ፣ የምታወጡት እናንተ ናችሁ። ምንድነው የተባለው? አንዴ እኔ እኮ አናግሬያችኋለሁ አይደል? እጁ እንደዚህ የፀጉሯ ከአንድ እጇ እንደዚህ የሆነ ብቻ የተከፋፈለ ከሶስት ነገር እናቀርባለን። ያን ምንድነው ለናሙና አባቷ ኢትዮጵያ ተደውሎ ተጠይቆ ወይም ባሏ ውክልና ለሰጠው ሰው የመን
2,000 ሪያል ከፍለን እኛ እናመጣውና እናሳያል። መቃብር እኮ ነው ያላችሁት አይደለ? ድሮ ፎቶ የላትም አስክሬን አልተነሳችም የተባለች ልጅ ዛሬ በድንገት ከየት መጣ አስክሬኑ? ለምንድን ነው ወሬ የምታበዙት? የጠየቅነው ልጅቱን ነው፣ ስጡን መረጃኛ አላችሁ የላችሁም የሚለው ምንም መረጃ ባይኖረን እንኳን ምንም ባይኖረን ልጅቱን አንጡ እናያት ማለት ግዴታ ኃላፊነት አለብን። የህዝብ ልጅ ናት፣ እንጠይቃችኋለን። መረጃ ባይኖረንም እንጠይቃለን። ልጅቱን በህይወት ሰጥተናችኋል፣ አምጧት። እናንተ ሌሎቻችሁ ምንም እንትን አያስፈልግም። ዛዛታ አልሰጥም መረጃ የለንም ካላችሁ خلاص አንሰጥም በሉ። ሲጀመር ቪዲዮ አብረታችሁ ነበር መነጋገር የነበረብን። አጋቾቹ የት ነው ያሉት? ማን አብረን እናያችሁ በትክክል በቪዲዮ እያየናችሁ እንነጋገር። ልጅቱን ስጡን። አንሰጥም ካላችሁ خلاص ማቆም ነው እንጂ ለምን ይሄን ያክል ጊዜ ያስፈልጋል? ካሜራህን አብራ ታሰን ልጅቱን እንዴ አንድ ጸጉር ከዛ ተነቅሎ አንድ እጅ ከዚህ ተብሎ እኮ ነው እናሳያል ያሉት መረጃ ይህ ስለሆነ አሳማኝ ስላላደለ እኮ ነው። አሳማኝ ስላላደለ እኮ ነው። ለእውነት እንቁም፣ አንጧት። በማንም ላይ ጣት አንቀስርም። አርፈን እርማችንን አውጥተን እንቀመጣለን። ሐናን የሚገልጻት ፎቶ ወይም ቪዲዮ ስጡን። እርማችንን እኛ ማውጥተን ሐዘናችንን ገልጸን ቤተሰቦቻችንን አስረድተን አርፈን ቁጭ እንላለን። አስክሬን ምርመራም አያስፈልግም። ትክክለኛ እሷን የሚገልጽ አንተ የበሰበሰ ድሮ በባህር በይሄ ከድንበር ስትመጣ ደክማ የወደቀችውን ሴት ሁላ ለቅማችሁ አንድ ጸጉር አንድ እግር አጠራቅማችሁ ልታመጡ ከሆነ ምንም አያስማማም፣ አንቀበላችሁም። በህይወት ነገር አታጠማዝ እንድሪስ አንተ ራሱ መረጃ አለሽ ስትል የነበርክ ሰው ነው። ላ በቃ ቢበቃ ከዚህ ሄዳ እንኳን ቢበቃ ወንድማችን ነገር አታጠማዝ ነበልባሉ ነገር አታጠማዝ። ሚኪ ሞዴሬተር አለ አይደል? ቤትም ነው ወንድማችን ነበልባሉ እድል ሰተነው ነው እንደዚህ ያወራ ሲጨርስ ደግሞ አንተ ትቀጥላለህ። እህታችን እኮ ነው ያን ማጥም ለቀም የምናመጣው እኛ ሀገር ተሰበሰብ ነው እንዳገር ሰው ነው ተጠርተን ውግንናም አይደለም ዝምድናም አይደለም። ቀለል አድርጋችሁ ጉዳዩን እያያችሁ ነው። ያን እንዳንድ ቤተሰብ አድርጋችሁ አትጨፍልቁት። የራሱ እናንተም ወገናችሁ እውነት ለሚደረገው የቃላት ትልልፍ ይቅርታ ነው የምንለው። እኛ እየጠየቅን ያለ ነው ሳያ ሰብስቦ ነው ለምን የምናመጣው እኛ ምንድነው ማገዶ ነው ለዚህ በየሰው ለምን የምናመጣው 40 ምናምን ሺህ የታመሰ ስለሆነ ከዲካማችን አንፃር 42 ህዝብ ያመሰለ ነው። አንድ ባንድ ተናገሩ ባካችሁ፣ ወጋሩትና አገልግሉን። ይሄን ነው በቃ አደር ያለ ነገር። እሺ ሰይድ አንድ ሚዩት አድርግ። ይቅርታ ሰይድ ሜታ ነበልባሉ ቀጥል። ምንድነው እኛ አሁን እናንተ መረጃ ስትሰበሰቡ ከረማችሁ ታዩንላችሁ በሙሉ የውሸት ነው። አንድ የሚያያስ የለም ምንም የላችሁም። ባላያችሁት በውሸት ግን መነጋገር ሚዲያ ለሚዲያ ፍጆታ ነው ያለው። ምንም ያላያችሁትን ነገር እኛ እንሰጠው መረጃ ወደ ኋላ ማንን እንሰጣችኋለን። ግን ይሄን መረጃ ስንሰጣችሁ ነገ ደግሞ ሚዲያ ከፍታችሁ እንድታወሩም አይደለም። እኛ የያዝኑን ይዘናል። ቤተሰብ እንዲደርስ እንዲመረመር ብዙ ነገር በቃ ወደፊት ያለው ነገር እስከሚያልቅ አንድ ሚዲያ በዚህች ጉዳይ እንድታወሩ አንፈልግም። እህታችን ነች። በእኛም በሸዋ ህዝብ እንድትነግዱ አንፈልግም። በእህታችንም እንዲነገድ አንፈልግም። አቁሙልን። መረጃ እንሰጣለን። መረጃው አባቷም ጋር ደርሶ የሁለቱም ቤተሰብ ሆኖ አስመርምሮ ውጤት እስከሚመጣ ምንም ነገር እንድታወሩ አንፈልግም። ለቀቅ አድርጉት የሸዋንም ህዝብ በቃ ተፈጨፋችሁ። ይሄን ሳምንት ሸዋ ሮቢቶች፣ ሸዋ ደላላ ራሳዎች ወንድሞቻችሁ ነን። ሸዋ ላይ አትለጠፍ በሸዋ ላይ አትለጠፍ። ወይ ሚውት አድርጉላችሁ። ሚውት አድርጉ። ተው እንደዚህ ቃልቃጥቁ እንጂ ምን ሆነ ነው? አንድ ጊዜ ሚውት አድርጉ። ይሄ ቤቱ ኃላፊ አለው። ማንም አፉን የሚከፍትበት አይደለም። እዚህ የመጣ ነው ልንወያይ እንጂ ልንሰዳደብ አይደለም። አንደኛ እኛ ኑቶል ብለናችሁ አይደል የሚመጣው። ይመች ደውሎ 10 ጊዜ ደውሎ ቆይ አዳምጥ። 10 ጊዜ ደውሎ መረጃ አለን መረጃችንን ለህዝብ እናሳይ ብሎ ነው የመጣችሁት። አሁን የምንጠብቀው መረጃውን ለህዝብ አሳዩ። ህዝቡ አይቶ እውነት ከሆነ እኛ ምን አገባን? ሸዋ ሀገራችን ነው፣ ወንድሞቻችን ናቸው። ምንም እናንተ ሸዋንም ሆነ ቤተሰቦቻችሁን ማትወክሉ ናቸው። እንኳን ሸዋን ቤተሰቦቻችሁን ራሱ አወክሉ። እውነቱን ነው እኮ የምነግርህ። አንተ ራስህን ወክለህና እኔ ራሴ ወክሌ ነው የመጣሁት። መጀመሪያ ቤተሰብህን ማትወክል ስለ ሸዋ ልታወራ አይችልም። አሁን በወንጀልነት ተወንጀላችኋል፣ ተጠርጥራችኋል። ይሄንን ራሳችሁን ነፃ ለማድረግ
እውነተኛውን መረጃ ስጡን ነው አልነው። እላፊ ቃላት ምን ያደርጋል? ወንድ ላይ አይደላችሁ? እሺ ሰይድ፣ እኛ ራሳችን ነፃ ለማድረግ ሁለቱንም ቤተሰብ ለማሳረፍ ነው። መጀመሪያ አካሄድ አስተካክሉ። መረጃው ኦኬ። ድሮም አባቱ ያለው መረጃ ስጡኝ ነው አለው። አሁን እኛ መረጃ ስንሰጥ አዳምጠኝ። መጀመሪያ እኛ መረጃ ስንሰጥ በዚህ ዙሪያ እንድታወሩ አንፈልግም። ዳኛው ወስጥ የሚመጣ ቤተሰብ እስከሚደርስ እዚህ ነገር ላይ ከዛሬ ጀምሮ ውጡ ነው እኛ። እሺ ይኸውልህ መጀመሪያ ይኸውልህ አንደኛ አንድ ጊዜ መረጃውን ካሳያችሁን በኋላ እንኳን ልናወራ ምለን ይቅርታ ብለናቸው የምንሄደው መረጃው አሳማኝ መረጃ ከሆነ ለምን ምን ስራለን እኮ። እሺ ሰይድ፣ እኔን አንድ ጊዜ ስሙኝ። እኔ ሶስተኛ የተወከልኩት ልጅ ነኝ። አሁን አንድ መረጃ እስኪ አንድ ጊዜ እነዚህ እንድርስ ቆይ ልጁ አውራ። ሶስተኛ የተወከለው እየተደወለልኝ ነው ለኔ። ችግር የለውም። አሁን የሚደወልልን እንድርስ በሩካብ ነው። እኛ እንደዚህ እንትን እያላችሁ ያሉት ርካብ ናችሁ እናንተ። ዋናዎቹ ያናግሩና ቆይ እንድርስ ስማኝ። እኔን በመጀመሪያ ደረጃ ማለት ነው አንተ ተጠቅመህ መረጃ እያልክ ማለት ነው ፖሊሱ ሰበስብ ከርማል። ይበቃሃል። በቃ ይበቃ። በቂ አቦ ተናገሩ። ምን ሆናችሁ? እንደ ወንድ ልጅ በስነ ስርዓት የምንነጋገር ከሆነ ናቸው እነዚህ ሽማግሌ። ይሄ ኦኬ አፈቀላችሁ ሽማግሌ ጎበዝ። ሶሻል ሚዲያን አንቺ ስለ ፈጣሪ ማንም ቆይ ማንም ሰው አንድ ጊዜ እዚህ ላይ ይኸውልህ ቃል የምትመላለሰው በተራህ አውርተህ በተራህ ነው። ስለዚህ ሶስተኛ ተወካይ ያልከው አለ ሐሳብን ስጥ። ሌላ ነገር የለውም እኮ መጫጫ። ትልልቅ ሰዎች ነን እኮ የልጆች አባት ነው። እሺ ይኸውላችሁ፣ በቅድሚያ ሁላችሁም እዚህ ደረጃ ላይ እንዲደርስ ይሄን ጉዳይ ታግላችሁ ላደረሳችሁት እናመሰግናለን። ክብር የሚገባችሁን ሰዎች ክብር እንሰጣለን። ግን አንዳንድ ሰዎች ያልሆነ መረጃ እያመጡ የተሳሳተ መረጃ እያመጡ የአንድን ማህበረሰብ ስም ለማጠልሸት የተሄደበት መንገድ አስከፍቶናል፣ አስደብሮናል። እኛ ደግሞ መረጃ ይዘናል። ይሄንን መረጃ ለእናንተ አሳልፈን እንሰጣችኋለን ስንል እስከ ዛሬ ድረስ ከሳምንት በላይ የተወነጀልንበት መረጃ አለኝ። እስከ 8 ድረስ እንደሄደ መረጃው እኔ አውቃለሁ። ያንን መረጃ ብታሳዩን እኛ ራሱ በጣም ደስተኞች ነን። ገብቷችኋል አይደለ? እኛ ያዝኑን ነገር ደግሞ አሳልፈን ለእናንተ እንሰጣችኋለን። ስትፈልጉ በቪዲዮ እንለቅላችኋለን፣ ስትፈልጉ በግል እንልክላችኋለን፣ ስትፈልጉ ሶሻል ሚዲያ ላይ ልቀቁ ካላችሁ እንፖስትላችኋለን። የምትፈልጉትን ነገር ብቻ እናንተ እኛ የምንጠይቃችሁን እናንተ ለመመለስ ምን ነው ያዳገታችሁ? እስኪ እኛ የጠየቅናችሁ ለምሳሌ እንድሪስ የሚባለው ልጅ እኔ በራሴ ቤት በራሴ ቤት መረጃ እሰጣችኋለሁ፣ ሰይድ ና ከላይቭ ላይ ውጣና እኔ ቤት ና እያልህ ነበር። ሲጎትት ነው ያለው። አያሳየን። እስኪ እሱን ያሳየን እንኳን ነው በቃ ያሳየን። ምን ችግር አለው? አሁን እኛ የምናስበው እንደ ሰው ነው እያሰብን ያለ። እኛ ይሄ የፖለቲካ ጨዋታ አማርኛ አነጋገር ሶሻል ሚዲያ ላይ የሆነ በቃ ኢንፍሉዌንሰር የሆነ ሰው የለንም፣ አንችልም፣ አናቅበትም ማውራት ነው በቃ። ያንን ግን እውነት የሆነውን ነገር ግን እናቀርባለን። የኢትዮጵያ ሕዝብ የሚፈልገውን ነገር ያለን ኃላፊነታችንን እንወጣለን። በቃ ይሄን ነው ኩኛ እያልናችሁ ያለን። ግን ያልሆነ ጭው ምናምን ነገር አይነፋም በቃ። እሺ አንተ አሁን እያልክ ያለው እንደዚህ አይነት መረጃ በመውጣታቸው ደብሮናል ነው። አሁን በነገራችን ላይ እናንተ አሳማኝ የሆነ መረጃ ብታወጡ እኮ መረጃ አይተናታል ያሉ ልጆች ራሱ እኮ እናንተ የምታወጡትን መረጃ ካለ እውነተኛ መረጃ ካለ እኛም እኮ ያስደብራል እኮ ገባ አይደለ? መላውን ህዝብም ያስደብራል። ስለዚህ ማሳየት ነው። መረጃው እውነተኛ መረጃ እጃችን ላይ አለ አይደለ? በቃ አሳዩና በቃ ነገሩን ይጠር። ቆይ ይኸውልህ ብሬክስ፣ ይኸውልህ እኔ በግል ደረጃ እኔ ለአንተ ትልቅ ክብር አለኝ። ገብቶሃል አይደለ? ሶሻል ሚዲያ ተጠቃሚ አይደለሁም፣ እንደው አማተር ነው። ግን ማለት ነው ቆይ አንዴ አሁን ማለት ነው እኛ መረጃ አለን። መረጃ ባይኖረን እኮ እንደ ትናንትናው እንደ ተትናንቱ ያለው እየተሽቆጠቆጥን ቁጭ እንል ነበር። አሁን እኮ 100% እርግጠኛ ሆነን መረጃ ልንሰጣችሁ ተገናኝተናል። ግን እናንተ ስማችንን ያጠለሻችሁበትን ስማችን የጠፋበትን እስኪ አንድ ነገር እንኳን አሳዩን እኮ ነው እኛ ያለው። ይሄ እኮ ምንም ቀላል ነገር ነው። እኛ አናሳይም አላልንም። ይሄውልህ አሁን 42500 ህዝብ አለ። 42500 የኢትዮጵያ ህዝብ ላይቭ ላይ ስትሪም ላይ እየተከታተለኝ እንዴት ነው እዚህ ጋር ለዋሽ የምችለው?
ሁለተኛ ቪዲዮ ከፈቱና አውራ ቪዲዮ እኔ የት ማቅበትን ነው ቪዲዮ ከፍቼ ይሄንንም በግድ ነው ስባችሁ ያስገባችሁ 30 ጊዜ በቀጥታ መስመር ተደውሎ አንችልም በቃ ይሄ የማይሆን ነገር ሰው ለመጥለፍ የሆነ ሼት ስክሪን አንስቶ ምናምን ቪው ለመሰብሰብ የሚደረግበትን መንገድ በቃ እኛ እንባትተዋለን ያከይ ምን ሆናችሁ ነው እኛም በጣም አላጠራ አይደለም የሸዋ ግዛት ልጆች ነን ወንድማችን እሺ ይኸውልህ ሶስተኛ ወገን አንድ ጊዜ ሰይድ እሺ ሰይድ ቆይማ እኛ እኮ የሸዋን ህዝብ አልከሰስንም እኛ እኮ እህታችን ጠፍታ እንደናንተ ልናፋልጋችሁ ነው የመጣ ነው እዚህ በዛ ላይ ደግሞ ቤተሰብ ተሰብስባችሁ ጠብቁንና መተን መረጃ እንስጣችሁ ብላችሁ ነው የመጣ ነው ሰየው ቤት ከፍቶ የሰበሰበን አሁን ነገሩ ግን አውዱ እየተቀየረ መጣ ልጅቱን ያገታት ያዛት ሰው ሌላ ነው እንጂ ሌላ ሰው ነው ተብሎ ተነገረው አሁን ግን የሸዋ ህዝብ ለምንድን ነው ወደዛ ነገሩ የሚገባው እህታችን በህይወት ካለች አለች ማለት ነው ከሌለች ደግሞ መረጃውን አሳይቶ እኛም ደግሞ ምናልባት ቤት እየከፈቱ የሰደቧችሁ ሰዎች ካሉ ይቅርታ ይጠይቋችሁ ማለት ነው ነገ ደግሞ ላይ ተገብተው ትላንትና ቀጠረው እንዲያሉ ነገር ላይ ይሰሩብና ዛሬ ቢሮ ማሳያቸዋል ሚኪ ምን አለ ቪዲዮ አጠይቃቸው እያንዳንዳቸውን ፎቶ እኔ ልክልሃለሁ ሴቷ አንቻየው ትባላለች ዝም በሉ አንዴ ጎበዝ አሁን ይኸውላችሁ እየተከታተለ ያለው ብዙ ህዝብ ነው አንዴ ዝም በሉ ሳይድ አሁን አንድ ጥያቄ ብሬክስ ልምጠይቀው ጥያቄ አለ ብሬክስ አንዴ አቴንሽንን ወዲን ካደረክልኝ ማለት ነው እሺ ወንድም አሁን እኔ መረጃ አለኝ መረጃውን አሳልፌ በምን አይነት መንገድ እንደምሰጥ ብቻ ንገረኝ በቃ ምንም ወሬ ያስፈልግም መረጃውን በምን አይነት መንገድ ልስጥ ሌላ ሰው እንዲያነጋግረኝ አልፈልግም በተለይ ይሄ የሸዋ መብረቅ እኔ ቤት እንደበረቀ አላቅም እና እንድሪስ የሚባል ሰው እንዳያነጋግሩን አንፈልግም በቃ እሺ ይመች በዋትስአፕ ይላክልኝ መረጃው ሁለተኛ ዘር አረጋግጠን እስከምና ግን ይኸውልህ ግን አቦፋን ነው listen to me ይኸውልህ ይሄንን ነገር እኛ ለአንተ በዋትስአፕ ብንልክልህ ከዛሬ ጀምሮ እዚህ ጋር ሳራም አለች ሁላችሁም አላችሁ ጆከርም አለ ዮኒማኝ እዚህ ጋር ከዛሬ ጀምሮ ይሄ ነገር ተጣርቶ መጨረሻው ደረጃ እስከሚደርስ ድረስ ምንም አይነት ሶሻል ሚዲያ ላይ ወጥተ ላናወራ ሁላችሁም እዚህ ጋር ቃል ግቡልን እግዚአብሔር ምስክሬ ነው አሁን እልክልሃለሁ ምን ተላላችሁ እናንተ ሚኪ ብሬክስ ነገራችን ላይ ያው እዚህ ያለው ሰው ሁሉም ህሊና ያለው ነውና እንዳው እሺ ማለት አሁን ለምሳሌ ላይቭን የሚያዘጋጁት እነ ሰይድ ምናምን እሺ አይገቡም ማለት እንችላለን ያው እናንተ የምትለቁት መረጃ ነው የሚወስነው ባይዘው ህዝቡ እዚህ ጋር ያለው አሁን ሪከርድ ያደርጋል መቼም ላይቭ ላይ ነው እየተወራ ያለው ገባችሁ አይደለ እናንተ የምታወሩትን ነገር እዚህ ጋር ያለው ሰው ነገር ላይቭ ባይከፍትም ሰው ግን መናገሩ አይቀርም ህሊናውን የሚናገረውን ነገር ተረዳችሁ ላይቭ ማንም እንዳይከፍትብን ከሆነ ለወላጆች አሳማኝ ነገር አለ ለልጅቷ ከወላጆች በላይ እኮ የሚቀርብ ሰው እኮ የለም ከናንተ በላይ የሚቀርብ ሰው እኮ የለም በነገራችን ላይ ስለዚህ ሰይድም መናገር ትችላለህ ለዚህ መልስ መስጠት ትችላለህ አሳማኝ ነገር ካለው ምንም ላይቭ መግባትም የሚያስፈልገው ነገር አይደለም በመጀመሪያ ለህዝቡ አሳማኝ ነገር ከሆነ አይ ይሄ መረጃ እውነት ነው እችሊ ሙታለች ስለዚህ በዚችሊ ጉዳይ ካሁን በኋላ የሚያስወራ ነገር የለም ብሎ እዚህ የተሰበሰበው ህዝብ ከወሰነ እኔ ምን አገባኝ ለምን እንወጣለሁ ቢያንስ እኛ ኮሜንት እንኳን ሰው እንኳን ኮሜንት እንዳይጽፍ በነገራችን ላይ ከመጀመሪያው ንግግር ሲጀመር ጀምሮ ሰው ኮሜንት እንዳይጽፍ ያደረግነው የሰውን ሐሳብም እንዳይሰረቅ ድብርትም እንዳይፈጠር በሚል ነው ኮሜንት ሁላ ጸጥ ረጭ እንዲል የተደረገው ማለት ነው ተረዳችሁን አይደለ አሁንም ህዝቡ ከመጀመሪያ ጀምሮ እስከዚህ ሰዓት ድረስ እየተከታተለ ነው ያለው ተውቷል ሁላችንም ቢሆን እቺን እህታችን አልሞተችም ስትባል እንደ አንድ ዜጋ ተቆርቁረን አልሞተችም በህይወት ካለችማ ዋይ ብለን ነው የተነሳነው አይደል ሁላችንም ቢሆን ይሄም እኮ እናንተም የምትነሱበት ሐሳብ እኮ ነው በነገራችን ላይ እንደው ከዛ ገለልተኛ ሆናችሁ ራሱ ብትሞክሩት በእናንተ በኩል ራሱ ይሄ ነገር እናንተም ራሱ እኮ ልትከራከሩበት የሚገባው ጉዳይ እኮ ነው እንደው ጉዳዩ ሌላ ሰው ጋር ቢሆን ማለት ነው
ጉዳይ እናንተ ጋር ያለው ወንድም እዛው ጋር አብሯችሁ ጋር ያለው ሰው ባይሆን ሌላ ሰው ጋር ቢሆን እናንተም ልክ እዚህ ጋር እንዳለው ህዝብ ቁማችሁ እዛ ላይ ልትከራከሩበት የሚችሉት ጉዳይ ነው። ስለዚህ ምንም ህዝቡ የሚያየውን ነው የሚፈርደውና ሌላውን ነገር ለህዝቡን ትተን መረጃው ላይ ብቻ እሺ ብሬክስ ይኸውልህ አንድ አሁን የምነግርህ ነገር ቢኖር ማለት ነው አቦፋኖ አለ፣ አንተ አለ፣ ጆከር አለ፣ ሌላም ልጆች ይኖራሉ ትልልቅ ሚዲያ ያላቸው ማለት ነው። አሁን እኛ ይሄንን መረጃ እልክልሃለሁ አልኩት አይደል ለሰይድ ይሄንን መረጃ እኔ አሳልፌ ስልክለት ዲፌንደር ያስፈልገናል። ገብቶሃል አይደለ? ነገሮች ተጣርተው እስከሚመጡ ድረስ ማለት ነው። ተጣርተው ከመጡ በኋላ ውሸታም ከሆነ እንደፈለጋችሁ ማድረግ ትችላላችሁ። ግን ያ ነገር እስከሚመጣ ድረስ ጆከርም አለ ያው ከባድ ሰው እንደሆነ አውቃለሁ የሚመጣ እንደዚህ አይነት ቪዲዮ የሚሰሩ ላይቭ ላይ ገብተው እንደዚህ አይነት ነገር የሚያወሩትን ሰዎች እረፉ እንድትሉልን አደራ እንድንሰጥ ነው አሁን ቃል እያስገባናችሁ ያለው እንጂ ሌላ ነገር እኮ አይደለም። የሄደ ተደባደብልኝና ሄደ አስቆምልኝ ምናምን ነገር አላልንም። እሺ አንድ ጥያቄ ልጠይቅህ እዚህ ላይ ያለህ ይቅርታ። እሺ ይሄ ማናችንም ቢሆን እናደርገዋለን። ነገር ግን አንተ አሁን ወደ ሰይድ የምትልከውን መረጃ ወደ ግለሰብ ነው እየላክ ያለው ህዝብ አይደለም የሚያየው። ኦኬ ወደ ሰይድ የምትልከውን መረጃ ሰይድ ብቻ ነው የሚያየው። ሰይድ ያየውን ነገር ለህዝቡ እንዲናገር ነው ወይስ እንዴት እንዲሆን ነው የተፈለገው? እኔ ብሬክስ ጠየቅኩህ እኮ በምን አይነት መንገድ ልላክልህ አልኩህ እኮ። እዚሁ ጋር በቪዲዮ ላሳይህ ከስልክ ላይ ወይስ በግል ለሰይድ ላክልኝ ያለ እንልክልሃለን አልኩ። ለዚህ እዚህ ላይ ያለ ሰው ሐሳብ ሊሰጥበት ይገባል። በቃ ስጡ፣ ሐሳብ ስጡና አንድ ጊዜ ንብልባሉ እንግዲህ እስኪ ጅዳ ላይ ያክስቶቿ ልጆች አሉ፣ ባሏ አለ፣ ወንድሞቿ አሉ፣ ሁላቸውም አሉ አይደል? እስቲ ከናንተ ጋር እንዲህ በሽምግልናው ጉዳይ ወደ 100 የሚጣጋ ሽማግሌ መጥቷል ብላችኋል። ልጅ የአባትየው የቅርብ ዘመድ አማና የሰጠው ከመካከላችን አለ። ልጨርስ። እሺ እስቲ አንድ የሷ ወገን አለ እዛ ውስጥ። አሁን ቅድም የተናገረችው የይመች ሚስት ናት አውቃታለሁ። ኧረ አይደለችም ሰይድ አትሳሳት። የእነሱ ዘመድ እስቲ ከሷ ዘመድ እኔ ዘመዷን የሚል ይውጣ። እሺ በነገራችን ላይ አንድ ነገር የእሷ ዘመዶች ይኸው ቃል በቃል በስልክ አሉ፣ በሁሉም ስልክ አሉ። ዝም ብሎ እያዳመጡ ነው ሁላችሁ። እንዳትዋሹ፣ የእሷ ዘመዶች አሉ በእኛ ስልክ። ስለዚህ ማንኛው ነው የእሷ ዘመድ ነው ብሎ የሚናገረው? እስቲ እንስማ። እኔ እሰጠዋለሁ። እኔ ምን አልኩህ? አሁን እኮ አልሰጥም አልኩህ። እሺ ቆይ አሁን ሰይድ የምፈልገውን ጥያቄ ይሄን ጠይቀንና ወደ እርምጃ እንግባል። አሁን የምፈልገው ምንድን ነው? እሺ ጋይስ ሚኪ እኛ የምንፈልገው አንድ ጊዜ መደረግ ያለበት እኔ የምፈልገው ብለኛል አይደለም? እኛ የምንፈልገው ደውሎም መረጃ ጊተናል ለህዝብ እናሳይ። ህዝቡ በእኛ ላይ ህዝብ አዞራችሁብናል፣ በቤተሰቦቻችን ላይ እርምጃ እንዲወስድ ያደርጋችኋል። ስለዚህ በድላችሁናል፣ አጣልታችሁናል የተባለው በውሸት ነው። እኛ ግን ትክክለኛ መረጃ ይዘናል፣ መረጃውን ለህዝብ እናሳያለን ነው አለኝ ይመች። ስለዚህ መረጃውን ለህዝብ አሳዩ። ከአሁን በኋላ ስለዚህም ጉዳይ የሚያወራ ያለ ህዝቡ ይወስን። ይሄ መረጃ ትክክለኛ ነው አይደለም። እንግዲህ ከወር 7 ቀን ዛሬ ወር ከ8 ቀኗ 2 ወር ከ8 ቀኗ ከሞተች እንግዲህ ከ2 ወር 8 ቀን በፊት የሞት አስክሬን ያስታውቃል። ስለዚህ ይህንን መረጃ ስጡንና እንገናኝ። ፍርዱ ረጅሙ ለሳይቱ እሺ አይሆንም። እኛ ከኔ ከስልኬ ላይ ከፍታለሁኝ ቀጥታ ያያሉ። በቪዲዮ ላሳይህ ነው። አንዴ ወንድም ዘመድ ላገናኝህ። ሚዩት አድርገው እስከ አንዴ ሰይድ አይሰማም። ጋይስ እዚህ ያላችሁ ሰዎች አንዴ ሳሪ፣ ጆከር፣ ሚኪ፣ ሙኒት ሁላችሁም እዚህ ያላችሁ ይሄ ነገር ከመታየቱ በፊት በዚህ ነገር ላይ ሀሳብ ስጡበት። አንዴ ምን ሀሳብ እንስጥ? ብሬክስ
መረጃውን ያውጡት ያሳዩ፣ እኛ ችግር የለውም። ምንም አይነት ነገር የምንለው ነገር የለም። ዋናው መኖሯንና አለመኖሯን ለቤተሰብም እኮ የተሰጠው ተስፋ ህዝቡን ማወቅ ስላለበት ነው። 45,000 ሰው ቁጭ ብሎ የሚጠብቀው ይህንን መረጃ ነው። ስለዚህ እኛ መረጃውን ይስጡ፣ ያሳዩ። ካየን ምንም የምንሰጠው ማሳብ አይኖርም። በቃ ታዲያ እንስማማለን፣ ችግር የለውም። መረጃውን ይላኩት ብሬክስ ወይ ላንተ ወይ ለሰይድ ይላኩት መረጃውን ከታየ በኋላ ንግግሮች ሊኖሩ ስለሚችሉ ውይይቶችን በሰላማዊ መንገድ ለማጠናቀቅ መሞከር መቻል አለብን ሁላችንም። መረጃው ከታየ በኋላ የታየውን መረጃ ጨዋነት በተሞላበት መንገድ እስካሁኑ እንደመጣንበት አመጣጥ በሰላማዊ መንገድ መለያየት መቻል አለብን። ኦኬ ብሬክስ ሁላችሁም ልትይዙ ነው። እስቲ እዚህ ጋር ዲስፕሊን ይሰማል። ነበልባሉ አንዴ እያወያየናቸው ነው። ጠብቁንና ወደ እናንተ እንመጣለን ወንድማችን። ቴንክ ዩ ብሬክስ። ምን መሰላችሁ ጋይስ፣ ምናልባት እነሱ የሚያሳዩት መረጃ አሁን ላይ ምናልባት ሲያሳዩ ያለው ነገር እንዴት ነው ለቤተሰብ አሁን ላይ በላይ ሰው አለ ያለ ነው። እኛ የምንጠብቀው እሱ ነው። ምናልባት በውስጥ ለሰያ ቢላክና ሰያ ከዛ በኋላ ውይይቱን አካዳሚክ እዚህ ላይ ያዘ። እሺ አው በእኔም ብለን እንመካከርበት ነው። ለዛ ነው አሁን እዚህ ጋር እኛ የተቀመጥነው ለእውነት ነው። 44,000 ህዝብ አይኑ እያየ እዛ አብሮት ያሳየን። ቤተሰብ እኮ አንድ ጊዜ መከራ ወርቆባቸዋል ነው አይደለም? ይሄ ሁላ ህዝብ አይቶ የሚፈርደው ነው። ስለዚህ እዝቹው ነው ሲጀመር እንድሪስ እንዳያታናግረን እንዴዝ ማምጥጥ እኔ አሁን የምታናግሩት አንቺ ሴቷ ውሃ የምትቀጂው ልጅ ነሽ። አንተኛውንም አውቃለሁ። ከጎናችሁ አሁን ስልክ እኔ አስገባኝ የሚሉ አሉ። ከጎናችሁ እኔን የማትፈልጉት በዚህና በዚህ ብቻ ነው። ከቂጥ እስከ ራስ ጠንቅቄ ስለማውቃችሁ ነው ሁላችሁ ነው። ወደ ፎቶ ልጠፋ እንዲገባ አታድርጉኝ። አሁን አናሳያለሁ፣ አሳዩ። ሌሎቹም ድምጽ ይስጡኝ። አንዴ ሚውት አድርግ። አንዴ አዳምጠኝ። እየሰማኸኝ ነው? ነበልባሉ ነበልባሉ አንዴ ሚውት አድርግልኝ ወንድማችን። እኮ ታዲያ ነገር ለምንድን ነው የሌለ መረጃ ደግሞ አሁን ብሎ እዚህ 50 ሰው እየተከታተለ እኮ ምላሽ ትሰጡበታል። አሁንም አስቆሙልን። አሁንም ሌላ ዝም ብሎ ሌላ እየዘባረቀ እኮ ነው። ምንም ችግር የለም። ቆሰያ አንዴ ሚውት አድርጓል። ኦልሬዲ እንድሪስ አሁን ምንድነው መሰላችሁ በምን መልኩ ነው መረጃው ውስጥ ላይ ያላችሁ ጆከርም ሁላችሁም ያላችሁ ሙኒትም መኩም ሳሪ ሚውት አንሽና እየተባለ ያለው ነገር እየሰማሽ ነው። በምን መልኩ ነው ለዚህ ህዝብ ያለውን ነገር ማሳየት ያለብን እያልን ነውና እንዴት ነው የሚሆነው ነው ወንድሜ። አሁን እንድሪስ በተናገረው ነው ይስማማለሁ። ምክንያቱም እነዚህ ሰዎች አልቅሰው ቤተሰብ እስከ እድሜ ልካቸው ጸጸት ይዘው ነው የተቀመጡት። አሁን እዚህ ጋር 5 ቀን ሙሉ ሲፈጭ ሲቆላ የነበረው ሲያዝን የነበረው ህዝብ እንዳያወራ እንኳ ኮሜንት ተዘግቶበት ያለው ህዝብ ተደብቆ በውስጥ ለምን መረጃ ይሰጣል? ይፋ ይሁን ህዝብየው 43,000 ህዝብ ወንድሜ በመኝታው ሰዓት ቁጭ ብሎ ከሰያ ጎኑ ነው እኮ የሚከታተለው እኮ። በቃ ይሄንን ስሜት ለማየት ስሜቱን ደግሞ አይቶ ይረዳው። በቃ ይይና ይውጣለት። ሌላ ምንም ነገር የለውም። እንደውም ኮሜንት ይክፈትና አይቶ ይውጣለት፣ ህዝቡ አልቅሶ ይውጣለት። በቃ የኔ ሐሳብ ይሄ ብቻ ነው። በጣም ይቅርታ አድርግልኝ ወንድሜ ማርያምን። እኔ ልንገርህ ሚኪ የ200 ብር ካርድ ነው ያስላኩት ለዚች ልጅ ስል እመቤቴን ነው የምልህ። የ200 ብር ካርድ ከየቦታው። ስለዚህ ይየው ይውጣ። ለምን ይደበቃል በውስጥ? ለምን ሰያ ብቻውን ይታመማል? ህዝብየው በቃ ይሄ ነው ይሄ። እሺ ቴንክ ዩ ሳሪ። መኩ ሐሳብ ፍጠን። ይኸውላችሁ እህታችንም ያለችው ወንድሜም ያለው ትክክል። አንደኛ ከቤተሰቦቿ እኩል ሁላችንም እየታመምን ያለ ነው፣ እየተጨነቅን ያለ። አሁን የዛሬ 2 ወር የሆነ ነገር ከሆነ ያን ያህል የሚያሰቀጥጥ ነገር አይኖርም። ትኩስ ሬሳ ቢሆን ነበር የሚያሰቀጥጠው። ስለዚህ ይታይና አሳማኝ ከሆነ ሁሉም አፉን ይዘጋል። አሳማኝ ካልሆነ ግን ጥያቄ መምጣቱ አይቀርም። ይሄን ማወቅ አለባቸው። ተንደርድረው የሆነ ነገር አሳይተው እንዳታወሩ የሚባል ነገር አይሰራም።
ውጤቱ ነው ካሳዩ በኋላ የሚመጣ ውጤት ነው። ስለዚህ አሁንም ወደዚህ ወደዛ ማለት አያስፈልግም። ሁሉም ቁጭ ያለው ለማየት ነው። ለሰያም አይደለም እዚሁ ይክፈትና ያሳይ። ከዛ በኋላ ሁላችንም በፍቅር ሌላ ጥያቄዎች ካሉን ጥያቄያችንን አቅርበን እንለያያለን። ለዛ ጥያቄያችን መልስ ይዘው ይመጣሉ። ትክክልም ከሆነ ደግሞ አይ በቃ ይታይ ብለን እንቀጥላለን ማለት ነው። ስለዚህ ያሳዩ፣ ምንም ችግር የለውም። እሺ ሙኒት ሀሳብሽን ስጪ። እሺ ሙኒት እናመሰግናለን። የሸዋ መብረቅ ሀሳብክን አንተም እንደ ገስት ላይ እንዳለ ሰው ምን ትላለህ? መጀመሪያ ገስት ላይ ያለው ሰው ተወያይቶ ኮሜንትም እየተጻፈ ነው ይታይ የሚል ነገር አለና አንተ ምን ትላለህ? እና እዚህ ያለው ጨረስና ኮሜንትም አንድ እስኪ ፖል እናዘጋጃለን፣ መጠይቅ እናዘጋጃለን፣ እንጠይቃቸዋለን፣ የሰጡናን ሀሳባቸውን። የሸዋ መብረቅ ሀሳብክን ጠራ አድርገህ ስሜታዊ ሳትሆን ተናገር። ድምጼ ይሰማል? ትሰማለህ? በጣም አመሰግናለሁ። ያው የተሰባሰብንበት ጉዳይ ይታወቃል። እስከዛሬ ድረስ ቤተሰቦቿ ስለተንገላቱ ሰው ሞቶ እዛ አካባቢ ቆይ ጠብቅኝ ወንድማችን ጠብቀናችኋል እኮ ቅድም አንድ ሰዓት የተሰቃየንበት ቤተሰቡን ለማገዝ ነው እኛ እና እዛ አካባቢ ሰው ሲሞት እነኚህ አጋፋሪዎቹ አስከሬንም ሆነ ፎቶም ሆነ ያሳያሉ። እናትና አባቷ ህዝቡ የተሰቃየው ያን ነገር ስላላገኘ ነው እንጂ በጣም በሺዎች አልቀዋል እዛ ላይ የኢትዮጵያ ልጆች እዛ ቦታ ላይ እና ያ አብዛኛው መረጃ ይወጣል እና አጋፋሪዎቹ ለቤተሰቦቻቸው ያደርሳሉ በፎቶም ይሁን በቪዲዮ። በዛ ነው አንድ ሰው እርሙን የሚያወጣው። አባትየው እስከ ትግራይ ድረስ ሄዶ በአስተርጓሚ የተሰቃየበት ምክንያት ዋናው መረጃ ስለሌለ ነው በዛ ሰዓት እንጂ እናንተንም መጣላት ፈልገን አይደለም፣ ለአባትየውም መደረፍ ፈልገን አይደለም። ትክክለኛ መረጃ ካላችሁ አምጡ፣ አሳዩ። እኛ ምንረፍ፣ ቤተሰቡ የሚረፍ፣ እናንተ ምረፉ። አመሰግናለሁ። ቆይ ሚዩት አድርግ አሁን እዚህ ላይ ሁልህም። ቆይ እሺ ቴንክ ዩ። አሁን ሰያም ታደርግልኛለህ? ኮመንቱ ይከፈትና መጠየቅ። ቆይ እንድርዝ አካሄድ አንዴ ወንድሜ አንዴ ጠብቀኝ። ኮመንት ትከፍትና ቪዲዮ በውስጥ ለሰያ ይላክለት የሚሉ 2 ቁጥር ነው የሚጽፉት። አይ ቪዲዮውን እዚህ ላይቭ ላይ ያሳዩን የሚሉ ሰዎች ደግሞ 1 ቁጥር ነው የሚጽፉት። ላ አይሆንም። በውስጥ የሚባል ነገር አንድ ጊዜ እሺ ሰያ ቆይ አንድ ጊዜ እኔ ልናገርና በቪዲዮ ይላክ ለኔ ይላክ ታሉ በቪዲዮ ነው ማለት ለለውም ብሬክስ አንድ ጊዜ ብሬክስ ይላክ ታሉ ብሬክስ አስቆምልኝ። አንድ ቃል ልንገር። እስካሁን በውስጥ ነው በውጭ ነው ላኩልን፣ ቅድሚያ እናንተ ነው የምንጠብቀው፣ እኛ እኮ ከሳሽ ነው ምናምን ስትሉ ነበር አይደል? አሁን እኛ ተስማምተንበታል። ቪዲዮ በ45,000 ሰው ፊት በቪዲዮ ነው የምንለቀው። አንድ ያዝልኝ። ሁለተኛ እኔ ና ብለው አሁንና አንተ አባትየው ጋር ሰሞኑን በሽምግልና ላይ አቅርበንህ ነበረ፣ ዘመድም ነህ፣ ና ብለው ጎትተው ይዘውኝ መጥተው ና መረጃን በደንብ መስማት አለብህ አንተም አትቀርም ብለው አሁን ይኸው መሀል አስቀምጠውኛል። አሁን እኔ ዘመዷ ነኝ፣ ወንድም አገኝን ደውላችሁ መጠየቅ ከሌ የሚባልም ዘመድህ መጥቶ ተቀምጦ ነበረ ህዝቡ ጋር አብሮ ቀርቦ ነበር ለምትሉት ነገር እኔ ዘመዷ ነኝ። የቅርብ በጣም እንተዋወቃለን፣ እንጠያየቃለን። ተወንድም አገኝ ኃይሉ ጋር ደውላችሁ መጠየቅ ትችላላችሁ። እኔ ዘመዷ ነኝ። ዘመዷ ባለበት ና ቪዲዮ እንድታይ ብሎ ይኸው ቪዲዮ ጋር አቁመውኛል። አብሬ ላይ እናንተ ጋር አሁን ምንም አሁን እናንተ ጋር እከሌ ሳትሉ የዘመዴን ቪዲዮ ተከታተሉ። ወደፊት የሚሰጠውን መረጃ አንድ ጥያቄ ወንድሜ። እሺ ይኸውልህ ምን መሰለህ አሁን ቤተሰብ
ከኛ ወገን እዛ አብሮ የነበረ ከሽማግሌዎቹ እስኪ ስም ንገሩን ቢሉን ማን ብለን እንንገራቸው? አንድ ጊዜ እኔ ወንድም አገጋ ጠዋትም ሆነ አሁንም ደውላችሁ ታዛቢ የሚባለውን ዘመድክን ከህዝቡ ጋር አምጥተውታል። ህዝቡ ቆሟል። ታዛቢ የሚባለውን ዘመድክን አምጥተው ቪዲዮ አሁን ሊያሳዩት ይኸው ቀርቧል። ታውቀዋለህ ወይ ወይስ ዝም ብሎ ነው ስም ከሌ ነው ወይ ካሉ ታዛቢን ታውቀዋለህ ብላችሁ መጠየቅ ትችላላችሁ። አላውቀውም ካላ በቃ መረጃው ሁሉ ስህተት ነው፣ እናንተ መልሳችሁ ነገ መጠየቅ ትችላላችሁ። አላውቀውም ወይም እንደዚህ ነው ካላ ሰያ ስልክ ላይ ነው። አንድ የሚውት አድርግና በትዕግስት ትንሽ ደቂቃ ጠብቀን ከይቅርታ ጋር ግን በጣም ይቅርታ። ሰያ በትልቁ አድርገው እሱን ወንድሜ ደግሞ እባክህ ኮሜንት ይከፈት እባክህ። በነገራችን ላይ ኮሜንት ያው የሰው ኮሜንት እኮ ምንም እንትን አይልም ጋይስ። መረጃውን ለሰይድም ወይ ካሳዩ እዚህ ጋር ያሳዩት ወይ ለሰይድ ለአንድኛቸው ወይ ለብሬክ ሰው ሀሳቡን ይግለጽ። በእናትህ ሳሪ አንድ ጊዜ መረጃው ቪዲዮ ያብራና ያሳየን ይሁን ወንድሜ ከሁለት አንዱ ይምረጡና ሰው እስኪ ትንሽ ይተንፈስ። ጆከር ይተንፈስ አንዴ። ጆከር ማርያምን 5 ቀን ሙሉ ከኛ ጋር በጣም የተንገላቱ ሰዎች ያመማቸው ሰዎች አሉ። እባክህ ከፍቼዋለሁ ይተንፍሱ ትንሽና ያው እናውቀዋለን ስሜቱ የሁሉም ሰው። በቃ በትዕግስት ጠብቁ። ሰው አትሳደቡ። ምንም ነገር መጥፎ ነገር አልተናገረም። በትልቁ ይሆናሉ። ቪዲዮ ሲከፈት እሱ በትልቁ ይሆናል፣ ኮመንቱ ይዘጋን። እስከዛ ሀሳባችሁን ያላችሁን ነገር ዝም ብላችሁ በጨዋ መልክ ነው። እነሱንም አታክ ማድረግ አይቻልም፣ ማንንም አታክ ማድረግ አይቻልም ጋይስ። በቃ ያለውን መረጃ ነው የሚያሳዩት እነሱ። ስነ ስርዓት ሊኖረን ይገባል። ኮሚታተሮች ሚኪ በትልቁ ያርገው። እሺ አክዱዳ ከሆነ ኮሜንት እንዳትጽፉ ስላፈናችሁ ይቅርታ። እሺ ያው ለስራው ተብሎ በቃ ስሜቱን ተረዳው። መቢቲ አይ ነው ይገባኛል እኮ ያው እኔ ሰያ እየሰማህን ነው ሰያ ልጁን ነበልባሉን በትልቁ አድርገው እያሉ ነው። ሰያ ወንድሜ እኔ ሰላምታችን ላይ ታዛቢው ነውር ነው። ታዛቢው ነውር ነው። ተወው በትልቁ አድርገው ግድ የለህም። ተወው መረጃውን ያሳዩ። ተውቆይ እሺ በትልቁ አድርገው ሰኢድ አንተ የኔ ዋትሳፕ ካለ ሀይ በለኝና እኔ ሁሉን ነገር በውስጥ እልክልሃለሁ። ይታይ የሚታየው ግድ የለም። አይቻልም። በትልቁ መሆን አሁን እኮ በትልቁ ነው እሱ ያለው። ከዛ በላ ሰው ወይ ሰው ካልወረደ እንጂ በትልቁ መሆን አይችልም። ኦኬ ስንት ሰው ከተቀነሰ ነው እንትን የሚያደርገው? ወይ 2 ወይ 3 ሰው ከተቀነሰ ሰያ እኔ ልውረድና መልሰህ ታስገባኛለህ ከታየ። እሺ መኩ በቃ ታችሁ ምንም ችግር የለም። ኦኬ አሁን ልሞክረው። ሆልድ አሁን ልሞክረው እስቲ። ጥሩ እሺ አሁን ቀጥል። አሁን አሳየው። እንትናችሁ ሚዩታችሁን አንሱ። ነበልባሉ አንድ ጊዜ መብራቱ ተቀንሰው እንዲታይ ጊፍት የምትሰጡ ሰዎች አንዴ ጊፍቱን አቁሙት። ይቅርታ አቁሙት። በእግዚአብሔር ጊፍት እንዳትሰጡ አበባውን ተው ስክሪኑን እንድናየው ማለት ነው። በእግዚአብሔር ተብላችኋን ባላ ተብላችኋን በቃ ጊፍቱን እኮ መዝጋት እንችላለን እኮ ዝጋው። የጊፍት መስጫውን ነው አትስጡ። ኦኬ አትስጡ እየተባላችሁ አሰሙም እንዴ? ትቦለካላችሁ። ከተቻለ ብትዘጋው ጥሩ ነው። ሰው መስሚያ ልዘጋው ነበር አልቻልኩበትም። ኧረ እባካችሁ አትስጡ። ቆይ ላሳይ እኮ ነው። እሺ ልከታስፈው በሰፊው ነው አሳይ። ጊፍት የምትሰጡ ሰዎች ተው አትስጡ። እይታይ እንትን ይዘጋብናል እኮ
ወይም ቦልክ ብሬክስ አንድ ጊዜ እኔን ትሰማኛለህ? ጫጫታ ውስጥ ነን። ብሬክስ አሁን ታዛቢ አባቱ ጋር እየደወለ በህዝብ መሃል የቪዲዮዋን ላይ ነው ብሎ እየደወለ ያነሳል አያነሳም? ስለዚህ ዝም ብለህ እንክፈተው። አህለን ወሰህለን። በቃ ብሬክስ በቃ ይቅርታ። ደቂቃው 14 ደቂቃ ከ32 ሰከንድ ነው። ረጅም ነው። ልጆቹ ከታች ጀምሮ እስካለችበት ቦታ ድረስ መንገዱን ሲወጡት የሚያሳይ ቪዲዮ ነው። በጥሞና ለመከታተል የምትችሉ ከሆነ 14 ደቂቃ ነው። ሙሉ ቪዲዮ ላሳያችሁ። ችግር የለውም እናንተ ችግር የለውም። ኮሜንቱን አትክፈቱት በእግዚአብሔር። ቪዲዮውን ስከፍተው ከላይ ቪዲዮውን ስከፍተው ከላይ ኢንፎርሜሽን አለ። ማርች 27 2026 3 ሰዓት ላይ ጠዋት ኤኤም ላይ የመጣ ቪዲዮ መሆኑን ከላይ ያሳያል። ገብቶሃል? እሺ መልካም ችግር የለውም። ኮሜንቱን ዝጉት። ኮሜንት እንዳትከፍቱ። ሞዴሬተሮች አትክፈቱ ፕሊዝ። እሺ እንዴት ነው የሚዞረው? ሪኳስት ላክልት። ቆይ ልላክልት። ይሄው ተቀበለው። እሺ ይሄንን ቆይ እሺ ሴፍ አደረኩት። ይታያል አሁን ይታያል። እሺ አሁን ዴቱን ተመልከትልኝ። የመጣበትን ቀን እያየህ ነው። ዴቱን በተቻለ መጠን ካሜራውን እንትን አድርገው አጽዳው። ይሄኛው ላይቭ የገባችሁበት ማለት ነው። እዛ ላይ ብሬ ካሜራውን አያወዛውዙት። እሺ አሁን ይታያል። እሺ ፕሌይ ላድርገው በቪዲዮ ፕሌየር። ታች ንካው። ይኸው እዛው ፓውዙ እንትን እኮ መንካት ትችላለህ። አሁን ትግርኛም ስለሚነጋገሩ ልጆች አንተ መስማት ትችላለህ። እኛ ስለማንሰማ ወደፊት ነው ወደ ኋላ ይታያል። አዎ ይታያል። የሚሉትን ተርጉምላቸው ተፈለክ እንግዲህ ያናጥ
አይ ቲንክ ቪዲዮ ሲያሳዩ አስወጣቸው ማለት ነው። ትይታ አዎ በእናት ሊያስወጣ ይችላል እንጂ ዋርኒንግ ዋርኒንግ ስላቸውም ላያውቁት ይችላሉ። አይ እንትን ነው ድምጡና ምናምኑ ስለሚል አይ ቲንክ በሌላ ይግቡ፣ በሌላ ግቡ፣ ወይም ደግሞ ቪዲዮውን ይላኩ። ለአንተ መላክ አለበት ሰያ ቪዲዮ መላክ ስላለበት ይላኩልህ። ሰያ መቁረጥ ነበር። ይሄን ያክል ታሳዩ ቆረጥ አድርገው መሄድ ነበረባቸው። ትንሽ 14 ደቂቃ ነው የሚለው ይብለዋል። ሲጀመር እኮ ደውልላቸው ሰይድ እኮ እዛው ላይ እንትን ማድረግ ይችል ነበር። ሰያ ደውልላቸው። እንግዲህ መንገዱን እያያችሁ ነው። ከታች ያላችሁ በዛ መንገድ ለመሄድ ያሰባችሁ መንገዱን እያያችሁት ነው። ራሳችሁ ወስኑ። የሰው ህይወት ቀላል ህይወት አይደለም። በዛ መንገድ መንገድ ነው ላይ የድምጥ ማለከለክ ስለበዛና እንትን ሳለን ዋርኒንግ ብሎ አስወጣችሁ ቲክታክ። ስለዚህ ወይ ቪዲዮውን ላኩልን ወይም ደግሞ በሌላ ስልክ ታለ ቆረጥ አድርጋችሁ ወደፊት እሷን የሚያሳይ እንትን አሳዩ። ቤት ያ አካውንት ላያስገባው ይችላል መልሶ። በሌላ አካውንት ግባና እዛ ከጀመራችሁበት ወዳ ጀምረን እንየው። በሌላ አካውንት ግባ፣ በዛ ያስገባህማ። በስተት ከሆነ የወጣው ምናልባት ቼክ ያርገው፣ እንደገና ይሞክር። ዋርኒንግ ሰጥቷል። ችግር የለውም። እንትን አድርግ ሰይድ፣ ቪዲዮ ይላኩትና ወደ አንተም አይተው ከዚህ ደቂቃ በኋላ አስጀምሩት በላቸው። ድምፁን ሳይለንት ያርጉ ሲገቡ። ሰይድ ቪዲዮውን ብቻ ያሳዩ። አው ድምፁ በኋላ መስማት ይቻላል። ቪዲዮ ሳይታይ በውጭ አድርጎ ድምፅም ካለ ድምፁን መስማት ይቻላል። የሚያለቅስ ኢሞጂ አትጠቀሙ ጋይስ፣ እንዳይዘጋብን ይሄንን። ብሬክስ ዞሮ ምን መሰለህ፣ እዚህ ለተሰበሰበው ህዝብ በቪዲዮ ቢያሳዩም ሙሉ ቪዲዮውን ደግሞ ለሰያው ልኩለትና ሰያው ለቤተሰቦች የሚልከው ነገር ስለሚሆን በቪዲዮውን በመረጃ ለሰያው ልኩለት። ሁለቱም ነው ማለቁማ ግድ ይላል። እንደው ለምሳሌ ዋናው ቪዲዮ ከ10 ደቂቃ ጀምሮ ከሆነ የሚጀምረው ዋናው ፓርት ማሳየት ነው። ሀበሻ የሚል ጆከር አለ። ሀበሻ የሚል በአማርኛ ኮድ እንደቀድሙ ኮድ ስጣቸውና ጻፍልኝ። በውስጥ ኮድ ሰጥቼዋለሁኝ። ጻፍልኝ አድርጉ። ጋይስ ገስት የላካችሁ ሰዎች ሪሙቭ አድርጉና እናስገባው። ጻፍልኝ በውስጥ። ሌሎቻችሁ እስኪ የሚያለቅስ ኢሞጂ አታስቀምጡ። ኮሜንት ዝጋ። ወይም ይሄ የሚያለቅስ ኢሞጂ እንትን ይላል። ኮሜንቱን ከዘጋ ነው እሱን ማግኘት አንችልም። ብሬክስ ነው እንዴ? ኦኬ ጽፌልሃለሁ። ሀበሻ ነው የሚለው በአማርኛ አካውንቱ ሀበሻ
አሁን የእናንተን ኮሜንት እንሸጥ እንራገጣለን በእናንተ ኮሜንት። አሁን የሚያነበው የለም። እባካችሁ ረጋ በሉ ትንሽ። ምኑን ቆይ ጻፍ እያየሁ ጽፏል። አሁን አምጣው። ቆይ አይቼዋለሁ። አሁን አለፈኝ። አየህ ወደኋላ መልሰውማ። ይዤዋለሁኝ። አሁን በቃ ልኬልሃለሁ፣ ተቀበል። ልኬልሃለሁ። አበሻ መጥቷል። በትልቁ እዚህ ስልክ ላይ የለም የምትለኝ እንትን አድርግ ወንድሜ። ምን ታደርጋለህ መሰለህ? አሁንም ከመጥፋት በፊት ድምፁን ሳይለንት ያድርገው። ንገረው። ይሰማሃል? እየሰማ ነው። ንገረኝ። እሺ እንትን አድርግ። አንደኛ ድምፁን ይሄ የድካም እንትን ድምፅ ስለሆነ ፕላትፎርም ስለሚያነበው እንደዚህ አይነት ነገር ለዛ ነው የሚደረውና ድምፁን ድምፁም ስለሚተረጉም ይሰማ፣ ችግር የለም። እንዳይዘጋብን እኮ ነው። በኋላ ወደ ሰይድ ቢልኩት ችግር የለም። ድምፁን ከፍተን ዝም ብለን ቪዲዮ ሳይታይ መስማት እንችላለን ብዬ ነው። ብሬክስ እናንተ በሏቸው ይላኩና እሱ ጋር ድጋሚ እንኳን ቢዘጋባቸው አስተካክሎ ያሳያል እሱ። በቃ ቆይ አንድ ጊዜ ሳሪ ቆይ ጠብቅኝ። ይኸውልሽ አሁን ማለት ነው እኔ ስልክ ላይ ስለነበረ ቅድም፣ አሁን ላይቭ ላይ ስለገባ በቃ በሌላ ስልክ ልንከፍተው ነው። ጠብቁ። እሺ እንትን አድርግ። እሺ 14 ደቂቃ አይደለ? ለምሳሌ ቪዲዮ ሊጀምር 1 ደቂቃ ዋናው ፓርት የሚባልበትን ሊጀምር 1 ደቂቃ ምናምን ሲቀረው አስጀምረው እንዳይቋረጥ ነው። አሁንም ይሄን እያልኩ ያለው ከዛ ቪዲዮ በኋላ ወደ ሰይድ ስለምትልከው ሙሉ ቪዲዮ ችግር የለም፣ በዛም ይታያል። አይሄድም። ታደለ ላይ ነው ቪዲዮ በጣም ትልቅ ስለሆነ አይሄድም። እሺ ጠብቁ፣ ስልኩን እየመጣ ነው። ተናባሪው እሱ አይደል ሁሉ ጠብቁን። 1 ደቂቃ ይቀርታ። ይሄ ግን ብሬክስ ዛሬ ቀኑን አስታውሱት። ማርች 27 ነው። እሱ የዛን ሰዓት ነው የተላከው። ዛሬ ችግር የለውም። ሚዛን እንድታደርጉ ነው። እሺ በኋላ እንትን እናደርጋለን። ችግር የለውም። ጉዳዩን ሁሉም እያየ ነው። ይጨርስ። ሁሉም ዝም በሉ፣ ተረጋጋ። መጀመሪያ ቪዲዮውን እኔ ሰይድ በፋይል አድርጋችሁ ላኩለት። በኋላ ድምፁ ለብቻው እንድንሰማው ማለት ነው። አበባ አትስጡ። ከመጀመሪያው ባታስጀምረው ጥሩ ነው። ቅድሚያ ስላየ ነው። ከመጀመሪያው ጀምሮ እንትን እንዳይል አሁን ሚዩት ነህ። ኦኬ ሚዩት ነኝ። አዎ ይሄው የመጣበትን እየጠየቀኝ ነበር ልጁ አይደለም። በሌላ ስልክ ስለሆነ እየከፈትኩ ያለሁት ሚዩት አይደሉም፣ ከፍቻለሁ። አይሰማም? ይሰማል ወንድ። ኦኬ እኔ ቀኑን ለማረጋገጥ ነው። ይሄው እዚሁ ላይ ሳልወጣ ቪዲዮውን መልስልሃለሁ። እያያችሁት ነው ቪዲዮ ይሄ መጀመሪያ ድምፁን ልቀንሰው ነው ያልከኝ ወይስ እንዴት ነው? አዎ እንዳይዘጋ እኮ ነው እንደዛ እያልን ያለው። እሺ ይሄ ቪዲዮ የራሱ ቪዲዮ መሆኑን ለማሳየት እንዲህ ነው የጀመረው አይደለም? በቃ እሺ አሁን ደቂቃውን ላሳልፍልህ። ቢያንስ ስንት ደቂቃ ላድርግ? 6 ደቂቃ ምናምን ደርሷል። ቆጣቆጣላችሁ ዋናው እንትን አሁን 6 ደቂቃ ከ19 ደቂቃ ሰከንድ ላይ ነው። ላሳልፈው፣ ትንሽ አሳልፈው ወንድሜ እንዳይዘጋብህ እንደገና። እሺ አሁን የቱ ጋር መሰለህ? 7 ደቂቃ በላይ ነው አሁን የተጀመረው ማለት ነው። እየታየ ነው። አዎ እየተንቀሳቀሰ ነው። አታነቃንቀው፣ ረጋ አድርገው።
ትክክል ማለት እና ነገር ነበር ጨረታው ትንሽ ሰልፍ አታርገው ምዘው ቦታው ላይ ተረጋጋ። ምን አስቸኮላ? 8 ቀን አውርተህ ሄድ። እሱን ያስወጡትም